ቪዛ ሴክሽን በነበረ ጊዜ ላይ ኦፊሰሩ አምኖበት የተከለከለ ሰው አይታል። ፓስፖርት ሲታደስ የእንግሊዝ ቪዛ ያለበት ፓስፖርት የተወሰደ ብላ ሮንግ ኢንፎርሜሽን እንዴት እንዲህ እንዳለች እንኳን ሳታውቀው ሰጣ ኦልሬዲ ሊሰጣት የነበረ ቪዛ ስትከለከል አይቻለሁ። በቀን ውስጥ በጣም ብዙ ሰው ቪዛ ሲሰጠው ሲከለከልም ታያለህ እና ከአለባበስ ጀምሮ ምን አይነት ሁኔታዎች ይዘው መግባት አለባቸው ሰዎች? በቃ አለባበሳቸው ነው። ጥቁር መነጽር እዛ ውስጥ ገጭ አድርገው ራፐር መስለው የሚመጡ አሉ። አሜሪካዊ ስታይል የሀገሪቱን ከረንት ሲቹዌሽን በደንብ አድርገው ጠንቅቀው የሚያውቁ ሰዎች ናቸው እዛ ጋር ያሉት ሰዎች። ቢቻል ራሳቸውን ሆኖ አፕላይ የሚያደርጉበትን ፐርፐዝ የሚመስል ሆነው ቢሄዱ። ሲምፕል ከገጠመኝ ነገር ውስጥ የእጮኝነት ፕሮሰስ ጀምራ እጮኛዋ ሞተ። የእጮኝነት ወይም ደግሞ ኬዋን ቪዛ ፕሮሰስ ምንድን ነው? እንደሄድክ በ90 ቀን ውስጥ ያንን ሰው ማግባት አለብህ። አልጋ ባልጋ ባይዜ እኔ የትም ሀገር ያለ አይመስለኝ። እኛም ሀገር ላይ ይቀራል። ያው አንዳንድ ሰው እድል ያጋጥመዋል። ስለዚህ እንዴት ኮፓፕ ልታደርግ ቻልክ? በአንድ ወር ደሞዝ መኪና መግዛት ትችላለህ። እዛ የእኛ ሀገር የወርክ ኢንቫይሮንመንት ጤነኛ እንዳልሆነ ግን አይቼበታል። ደካማንን በስራ ላይ ሲምፕሊ ገንዘብ የሚታፈስ ይመስላቸዋል አንዳንድ ሰዎች። የሚሆንበት ምክንያት ብዙ ጊዜ ሰዎች የሚያሳዩቸው በሶሻል ሚዲያ ላይ ችግሮቹን ሳይሆን ስኬቱን። አሁን ከአዲሱ የሶሻል ሚዲያ ፖሊሲ ጋር በተያያዘ ሶሻል ሚዲያቸውን ብዙ ሰዎች የሚያደርጉበት አዲስ ነገር አለ። ዲጂታል ወርልዱ ላይ ምን አይነት ኤክስፒሪየንስ አለው፣ ማን ነው፣ ምን አይነት ኢንተረስት አለው የሚለውን ኢዝሊ ማወቅ እየተቻለ የመጣበት ጊዜ ነው። እንዴት ወደ አሜሪካ ኤምባሲ ለስራ ልትገባ ቻልክ? ለመጀመሪያ ጊዜ ፓስፖርት ያወጣኸው መቼ ነው ብትለኝ፣ ልክ እንደተመረኩኝ ጉዞዎች ማድረግ እንደምጀምር እርግጠኛ ነበር። አሁን ካሉን ጠቅላይ ሚኒስትር ሽልማት እንዳገኘ ጅማ ዩኒቨርሲቲ ማስተርስ ኢን ቢዝነስ አድሚኒስትሬሽን ሰራ አይ ቲንክ 2 ነን ይመስለኛል ከኛ ክላስ። ሪሰርች ፔፐራችን ኤክሰለንት ሪዛልት አግኝቶ በዛ ሪሰርች ፔፐር ዶክተር አብይ አህመድ አሊ ከሳቸው እጅ ሽልማት ተቀብለናል። ትልቅ ስኬት ነው። ውድ የታላቅ ፖድካስት ተከታታዮቻችን እንደምን አላችሁ? ዛሬ በሌላ ታላቅ እንግዳ ከታላላቅ ሀሳቦች ጋር የምናነሳበት ፕሮግራም ላይ ተገናኝተናል። እዚህ ፕሮግራም ላይ የጋበዝኩላችሁ ጌዲዮን አድነው የቪዛ ኮንሰልተንሲ እንዲሁም የትራቭል አማካሪ፣ የኮንስትራክሽን ባለሙያ፣ ባለብዙ ልምድ የሆነ ሰው ነው። አገራችን ላይ በአሁኑ ሰዓት በርካታ ሰዎች ከአገር መውጣት ለትምህርት፣ ለጉዞ፣ ለስራ፣ ለተለያዩ ጉዳዮች ይወጣሉ። እናም ጌዲዮን እንግዲህ በአሜሪካ ኤምባሲ የቪዛ ሴክሽን ውስጥ የስራ ልምድ የነበረው ሰው፣ አሁን ላይ ደግሞ በርካታ ሰዎችን ወደ ውጭ የላከ ሰው ነው። ታዲያ ለጉዞ ወይም ትራቭል ማድረግ ካሰባችሁ ይሄ ቪዲዮ በእጅጉ ትልቅ መልእክትን የሚያስተላልፍ ታላቅ ሀሳቦችን የምናነሳበት ነው። ስለዚህ ጌዲዮን ወደ ታላቅ ፖድካስት ስለመጣህ እጅግ አድርጌ አመሰግንሃለሁ። እሺ ጆኤል፣ በጣም አመሰግናለሁ። እኔም ታላቅ ፖድካስት ላይ በመጋበዜ ያው ላቅ ያለ ምስጋና ላቀርብ እፈልጋለሁ። ከዚህ በፊት በደንብ የምንተዋወቅ ቢሆንም እንደ እንግዳ ቆጥረህ ለኦዲየንሶችህ በተለይ ከትራቭል፣ ከኢሚግሬሽን፣ ከቪዛ ጋር የተያያዙ ሀሳቦችን እናንሸራሽር ባልከኝ መሰረት ያው ተከታታዮችህ ጥሩ ትምህርት የሚያገኙበት ወይም ኤክስፒሪየንስ የሚያገኙበት እድል እንፈጥራለን ማለት ነው። በጣም ጥሩ። እንግዲህ እንደምታውቀው በጣም በርካታ ኢትዮጵያውያን ጉዞ ማድረግ ይፈልጋሉ። እውነት ነው ይሄ ነገር? እውነት ነው። ምንድነው ያው ጉዞን ዲፋይን ማድረግ ይፈልጋል። ምንድነው ላለመመለስ የምትጓዘው ጉዞ አለ፣ ለትራቭል የምታደርገው ጉዞ አለ፣ ጀስት ፎር ቫኬሽን ፐርፐዝ እና ደግሞ ፎር ስፔሲፊክ ፐርፐዞች የምታደርጋቸው ጉዞዎች አሉ። የአብዛኛው ኢትዮጵያዊ ፍላጎት ምንድን ነው የሚለውን ያው ኩዌስችን ማድረግ ይፈልጋል። በየትኛውም አሁን ባልናቸው ሪዝኖች ተጉዞ የመመለስ እቅድ የሌላቸው በጣም ብዙዎች እንደሆኑ ያው በነበረኝ በስራ ኤክስፒሪየንስ በተለይ ይህን የትራቭል ኮንሰልተንሲ ከከፈትኩ በኋላ አስተውያለሁ። በትምህርትም በሕክምናም በቫኬሽንም ሰዎች አፕላይ ሲያደርጉ አልቲሜት ጎላቸው ብዙ ጊዜ ወይም ማጆሪቲው ያስተዋልኩት ላለመመለስ ነው። ለምን እንዴት የሚለውን ያው በቆይታችን እናወራለን ብዬ አስባለሁ። በጣም ጥሩ። ይሄ ቪዲዮ እንግዲህ አድማጭ ተመልካቾቻችን አገር ውስጥ ሆኖ በጣም ብዙ ጉዞ ማድረግ ለሚፈልጉ ሰዎች ትክክለኛ ሰው ነው ያመጣሁት ብዬ አስባለሁ። ምክንያቱም ጌዲዮን በጣም የሚገርም ልምድ አለ። አሜሪካ ኤምባሲ የቪዛ ሴክሽን ውስጥ ሰርተሃል። ማወቅ የምፈልጋቸው ዲቴሎች ስለነበሩ ገባው። ከዛ
ጥሩ ወይም ደግሞ በቂ ኤክስፒሪየንስ አገኘው። ከወጣው በኋላ ያው ትራቭል ኮንሰልተንሲ ካምፓኒ አቋቁሜ እዛ ላይ ብዙዎችን ያው እያገለገልኩ ነው ማለት ነው። ቅድም መግቢያ ላይ ምን የምትል ነገር ተጠቅመሃል፣ ብዙዎችን ወደ ውጭ ልኳል የምትል እኔ ያልወዳትም ይቺን አባባል። እንልካለን ምናምን አንዳንድ ከስተመሮቻችን ይደውሉና ወዴት ሀገር ትልካላችሁ አይነት ጥያቄዎች ይጠይቁናል። ወደ እንትን ሀገር ሰዎች መላክ የሚባለው አይዲያ ላይ ብዙ ምንድን ነው ስህተት ነው። ሰዎችን የማማከር ላይሰንስ ነው። የማማከር ላይሰንስ ማለት አሁን ለምሳሌ ያው ልኳል የሚለው ኮንሰፕት ከምን እንደመጣ ይገባኛል፣ ግን ክሊር ለማድረግ ፈልጌ ነው። ለምሳሌ አንዳንድ ሰዎች በትምህርት ወደ አሜሪካን ሀገር መሄድ ይፈልጋሉ። በዛ ጉዳይ አፕሊኬሽናቸው ሰክሰስፉል ሆኖ እንዴት ወደ አሜሪካን ሀገር መሄድ አለባቸው የሚለውን እናማክራለን። ምን ቢሆን አፕሊኬሽናቸው ሰክሰስፉል ይሆናል ወይም ደግሞ ኦፕቲማል የሆነ አፕሊኬሽን እንዴት ያገኛሉ፣ መልቲፕል ታይም ሪፊውዛል ሳይኖራቸው ወይም ደግሞ በአንድ አፕሊኬሽን በጥሩ ሰክሰስ ቪዛቸውን አግኝተው ላመለከቱበት የቪዛ አይነት ጉዟቸውን እንዴት በተሳካ መልኩ ማከናወን ይችላሉ የሚለው ላይ ነው ሞር የኛ ስራ ማለት ነው። ሰዎችን መላክ የሚለው ኮንሰፕት ግን አሁን ለምሳሌ ወደ አረብ ሀገር ሰዎች የሚልኩ ሰዎች አሉ። ለምሳሌ ለቤት ሰራተኝነት ምናምን እሱ ራሱን የቻለ ሌላ ዘርፍ ነው፣ ሌላ ሀሳብ ነው። ወደ ካናዳም ወደ ዩሮፕም እያሉ ብዙዎች ያው እዚህ ስራ ውስጥ የተሰማሩ ሰዎች አሉ። ግን ህጋዊነቱ ምን ያክል ነው የሚለውን ያጠራጥረኛል። ከዛ በተረፈ ግን ቅድመ ሁኔታዎችም አሉት። ያው በኢትዮጵያ ኢሚግሬሽን የተቀመጡ ቅድመ ሁኔታዎችም አሉት እና እሱን ቅድመ ሁኔታ አሟልቶ ነው ሰዎች መላክ ወይም ደግሞ ለኑሮ እንዲሄዱ ወይም ኢሚግሬት እንዲያደርጉ ማድረግ የሚቻለው ማለት ነው። የኛ ስራ ሞር ስፔሲፊክሊ ሰዎችን ቅድም ያነሳናቸው የጉዞ አይነቶች አሉ። በትምህርት፣ ለሕክምና፣ ለቫኬሽን እንዲሁም ለኑሮም ሊሆን ይችላል። ፋሚሊ ቪዛዎች አሉ። ለምሳሌ ባል እዛ ሆኖ ሚስትን ሲወስድ ወይም ደግሞ ከነ ልጆቿ ሲወስድ ወይም እናት አባት ልጆቻቸውን ሲወስዱ እንደዚህ አይነት የቪዛ ታይፖች አሉ። ፋሚሊ ቪዛ ታይፕ ወይም ሪሌቲቭ ወይም ፋሚሊ ሪዩኒፊኬሽን የሚባሉ ቪዛ ታይፖች አሉ። እነዚህ በእርግጥ ኢሚግራንት ቪዛ ታይፖች ናቸው። እነዚህም አድቫይዝ ነው የምናደርጋቸው። ገብተዋል አይደለ? ስለዚህ ሞር እዚህ ላይ ኢንጌጅ አድርገን ያለ ነው ማለት ነው። በጣም የሚገርም ነው። እኔም ጥሩ ልምድ ነው እንግዲህ ይሄንን በተለምዶ ከምንሰማው ሰዎችን ወደ ውጭ ወደ አውሮፓ፣ አሜሪካ፣ አውስትራሊያ እንልካለን የሚሏት ቃል እንግዲህ አንሰብኮንሽስሊ ገብታለች እኔም ጋር ማለት ነው። ስለዚህ መላክ ሳይሆን ማማከር ነው። ከተማችን ላይ የምንመለከታቸው በርካታ ኤጀንሲዎች እንግዲህ ኮንሰልተንሲ ናቸው። በቃ ስራቸው ማማከር ነው። ፍቃዳቸውም አቅማቸውም መላክ አይደለም ነው። እንግዲህ አሁን ፓርቲኩላርሊ መናገር የምችለው ስለኛ ኦርጋናይዜሽን ነው። ግን አብዛኞቹ ካምፓኒዎች ሌጋሊ ሬጂስተር ያደረጉበት ዘርፍ በኢሚግሬሽን ወይም በጉዞ ዘርፍ የማማከር አገልግሎት ወይም ደግሞ የቲኬት ኦፊስ እንደዚህ አይነት ነገሮች ናቸው። ቅድም ያልኩህ አሉ። ለምሳሌ በውጭ ሀገራት ስራ አገናኝ ኤጀንሲዎች አሉ። ይሄ በተለይ አረብ ሀገራት ላይ ወይም ደግሞ ይሄ ሚድል ኢስት ላይ ፎከስ ያደረጉ ማለት ነው። ከዛ ውጭ ያሉ ስራዎች ላይ ግን ለምሳሌ በስራ እንትን ሀገር እንልካለን የሚለው ሪሊ ተጨባጭ የሆነ ላይሰንስ አላቸው ወይ የሚለውን አሁን ላይ ሆኜ ጀስቲፋይ ማድረግ አልችልም። ግን ለመጠየቅ ሞክሬ ነበረ። የመንግስት አካላት አካባቢም ትንሽ ሪኳየርመንቶቹ እንደዚህ ዝም ብሎ እንደማማከሩ ቀላል የሆኑ የላይሰንስ ሪኳየርመንቶች አይደለም ያሉት። እንዳልኩ ነው። አሁን ትንሽ ክሊር ለማድረግ አሁን ለምሳሌ እኛ ጋር ለምሳሌ ሰዎች ወዴት ሀገር ነው የምትልኩት ሲሉን ይቅርታ እንደዚህ አይነት ሰርቪስ አንሰጥም ነው የምንለው። ምንድነው እኛ ማድረግ የምንፈልገው? ለምሳሌ አንድ ሰው ፈረንሳይ ወንድም አለው እህት አለው። እንዴት ወደ ፈረንሳይ መሄድ እንዳለበት እማያውቅ ብዙ ሰው አለ። ወይም ደግሞ ቪዛ አፕሊኬሽኑ እንዲፈጥንለት ወይም ደግሞ ይሄ ሪጀክት የመደረግ እድሉ እንዲያንስ እኛን መጥቶ ያማክረናል ማለት ነው። ለምንድነው ፈረንሳይ መሄድ የፈለግከው? እንደዚህ ቤተሰብ አለኝ፣ እንደዚህ የሆነ ኮንሰርት አለ የምገባበት፣ ወይ እንደዚህ አይነት ወርክሾፕ አለኝ፣ ወይ እንደዚህ እድል አግኝቼ፣ ወይ የመስሪያ ቤት ብዙ ሪዝኖች
ራሳቸው ይዘው ይመጣሉ ማለት ነው። ሶ ራሳቸው ይዘው ሲመጡ ኦኬ ይሄ አፕሊኬሽን እንዲሳካ እነዚህ ዶክመንቶች ቢሟሉ ጥሩ ነው፣ እንደዚህ አይነት ቀጠሮ ነው መያዝ ያለብህ፣ የቪዛ ታይፕ መጠየቅ ያለብህ እንደዚህ አይነት ነው። ከዛ ኤቭሪ ዲቴል ስቴፖች እናደርጋለን ማለት ነው። ኢንተርቪው ያላቸው ኤምባሲዎች ላይ ከሆነ ደግሞ አፕላይ የሚያደርገው የኢንተርቪው ሳይኮሎጂ ትሬኒንጎች እንሰጣለን ማለት ነው። ሶ የኢንተርቪው ሳይኮሎጂ ትሬኒንጎች ስንሰጥ ብዙ ሰው አለ ይሄ ምን በቃ የተጠየቀው መመለስ ነው ምናምን ብሎ ገብቶ ግን ሁኔታዎች ኤክስፔክት ከሚያደርጋቸው ወይም ደግሞ አስቀድሞ ካሰበው ይለዩበትና ያልተጠየቀውን ሁላ መልሶ የሚወጣ በድንጋጤ ማለት ነው። አሁን ለምሳሌ አንድ ማስታወሰው ኤክስፒሪየንስ አለኝ እና ያው ብዙ ዲቴል ማውራት አልችልም፣ ግን አንድ ሴት ኢንተርቪው እየተደረገች በጣም ትልቅ ኤክስፒሪየንስ ያላት ሴት ናት። እኔ ባክግራውንዷን አውቃለሁ። መልቲፕል ካንትሪዎች ትራቨል ሂስትሪ አላት። ኢንተርቪው በምትደረግበት ወቅት አንዴ እንግሊዝ ሄዳ መጣለች። እንግሊዝ ሄዳ ስትመጣ ፓስፖርቷን ሉዝ አድርገዋለች። የእንግሊዝ ቪዛዋ የለም። ኢንተርቪው እየተደረገች ኦኬ ፎርምሽ ላይ እንግሊዝ ሀገር ሄጃለሁ የሚል አለ፣ ግን የዩኬ ቪዛ እያየው አይደለም ብሎ ጠየቃት። ኦልሬዲ ኢንተርቪው አድርጓት ግን እስኪጨርስ ድረስ ይሄ በጣም ፖዚቲቭ ቫይብ ነበረው ነገርየው እና ተሰጥቶኛል በቃ ቪዛ የሚል ሆፕ ውስጥ ሆና ነው እና ቼክ እያደረገ ፓስፖርቷ ላይ ቪዛ ሲያጣ ነው ድንገት ሲጠይቃት ላይክ 3-4 ፓስፖርት ነው የያዘችው። ያው ፓስፖርት ኤክስፓየር ቢያደርግም ቢታደስም ወይም ፔጅ ሲሞላብህ ሌላ ትቀይራለህ። ያው አይወስደውም ኢሚግሬሽን። የታለ ታዲያ የእንግሊዝ ቪዛ አላት። እንደነገርኩህ ቅድም ሉዝ አድርገው ነበረ ፓስፖርቷን እና የጠፋ ፓስፖርት አላት። ጀስት ጠፍቶብኛል ፓስፖርቴ ብሎ መናገር ጥሩ ነው። ፎርሙም ላይ ባይዘው የጠፋ ፓስፖርት አለ ሆይ የሚል ጥያቄ አለው። እሱም ላይ መሙላት ይፈልግ ነበር። እዛም ላይ ስላልሞላች ልክ ሲጠይቃት ያው ሳድስ ኢሚግሬሽን ወሰዱብኝ አለችው። ከዛ ላይክ በጣም በፖዚቲቭ ቫይብ አፕሩቭ ሊያደርግላት አስቦ ምናምን ነበር ኢንተርቪው እያደረጋት የነበረው እና አም ሶሪ እኛ የኢትዮጵያ ኢሚግሬሽን እንዴት እንደሚሰራ ጠንቅቀን እናውቃለን። ይህን ሁሉ ፓስፖርት ይዘሽ አንደኛውን ፓስፖርትሽን ብቻ ሲታደስ ተወሰደብኝ እንዴት ያለሽ ብሎ ሌላ ኮሚኒኬሽን መፍጠር አልፈልግም። በቃ አም ሶሪ አይ ካንኖት ኢሹ ዩር ቪዛ ብሎ መለሰላት ማለት ነው። ትንሽ ስህተት ነው የሚፈልጉት በቃ ላለመስጠት። ይሄ ትንሽ አይደለም ትልቅ ነው። ኢትስ አ ቢግ ኢሹ ገብቷል። ፓስፖርቴ ሲታደስ ላይክ የትልቅ ሀገር እንግሊዝ ለነሱ ትልቅ ሪፈረንስ ነች፣ ወይም ደግሞ እንደ ጥሩ የትራቨል ኤክስፒሪየንስ አለህ ተብሎ ይታሰባል። እንግሊዝ ሄደ ስትመጣ የእንግሊዝ ሀገር ቪዛ አጡ ፓስፖርት ላይ የታለ ስትባል ቪዛ ፓስፖርቴን ሳድስ ወሰዱብኝ ስትል ይሄ ኢትስ አ ቢግ ላይ ለነሱ እኮ ትንሽ አይደለች። ትንሽ የሆነው አንተ ለማስረዳት ቀላል ወይም ትንሽ የነበረ ነገር ነው፣ ግን እነሱ ጋር ደግሞ ትልቅ ችግር። ኤኒዌይስ ከዚህ ከቪዛ ኤክስፒሪየንሷ በኋላ አወራን ከእሷ ጋር እና ላይክ ሃው አልኳት። በጣም እንደነገርኩ በጣም የትልቅ ካምፓኒ ኤችአር ማኔጀር ሌቭል ያለች ሴት ናት። በጣም ትልቅ ካምፓኒ ውስጥ ኦርጋናይዜሽን ውስጥ የምትሰራ ናት። መልቲፕል ትራቨል አላት፣ ኤክስፒሪየንስ አላት እና እንዴት እንደዚህ ልትይቻል ስላት አይ ዶንት ኖ ለምን በቃ እንደደነገጥኩ ለምን ነርቨስ ሆኜ እንደዛ እንደመለስኩ አላወኩም። በቃ ሊሰጠኝ ነው እያልኩ እያሰብኩ ከዚህ በፊት መልቲፕል ሪጀክሽን ስለነበረብኝ በቃ አሁን ሰጠኝ ማለት ነው እያልኩ በቃ ከጨረሰ በኋላ ይሄን ሲጠይቀኝ ምን እንደመለስኩ ራሱ አላውቅም ማለች እና ምን ልልህ ነው አንዳንድ ሰዎች ልክ እንደዚህ አይነት በጣም ማይነር ሚስቴክ እየሰሩ ወይም ደግሞ ጥያቄውን ኤክስፔክት ሳያደርጉ ከመግባታቸው የተነሳ ኢዝሊ ሪጀክት ይደረጋሉ ማለት ነው። ግን ይሄ ትሬኒንግ ቢኖራቸው ለምሳሌ ወይም ሪሀርሳል ቢኖራቸው እንዲህ አይነት ጥያቄዎች ነው የምትጠየቁት፣ እንዲህ ነው መመለስ ያለበት የሚለውን ያንን ጥያቄ ላይክ a day before ወይም a week before ተለማምደው ቢሆን ኖሮ ኢዝሊ በምን መልኩ መመለስ እንደምትችል ትረዳው ነበር ማለት። ልምምድ ደግሞ ወሳኝነትም አለው። ምክንያቱም እዛች ጋር ያለ ደቂቃ 2 ደቂቃም ላይሞላ ይችላል። ስለዚህ በዛ ደቂቃ ውስጥ መልሶችን በተሳለጠ ሁኔታ ብዙም ሳታወራ ትንሽም ሳታወራ ፕሪሳይዝ እንዲሁም ልክ የሆነ ማዳመጥ የሚፈልጉትን ነገር መስጠት ነው። ቴንክ ዩ። ስለዚህ ልምምድ እንዲሁም ኮንሰልት መደረግ በጣም ኢምፖርታንት የሆነ በቃ አሁን እንደነገርኩ ነው። አሁን እዚህ ስፔሲፊክ ኤክስፒሪየንስ ላይ ብናይ ፎርሙ ላይ ለምሳሌ
ፓስፖርት ጠፍቶብህ ያውቃል የሚል ፓርት አለው። እዛ ጋር አዎ አለኝ ተብሎ ጄኒዩን ኢንፎርሜሽን መሰጠት አለበት። እዚህ ጋር ሌላ መናገር የምፈልገው ምንድን ነው፣ ይሄ የኢንፎርሜሽን ኮንሲስተንሲ ማተር ያደርጋል። ያ ማለት በተለይ ኢንተርቪው ያለባቸው አገራቶች ላይ አፕላይ በምታደርግበት ጊዜ ያስገባኸው አፕሊኬሽን ፎርም፣ አንተ ኢንተርቪው ስትቀርብ የምትናገረው ነገር ምንም አይነት መጋጨት የለባቸው። ፎርምህ ላይ እዛ ዘመድ የለኝም ብለህ በኢንተርቪው ስትጠየቅ ያው ሪሌቲቭ ነገር እንኳን አሉኝ አጎቶች ምናምን ካልክ ይሄ ክላሽ ያደርጋል። ፎርምህ ላይ ለአንድ ሳምንት ነው መሄደው ብለህ ስትጠየቅ ከአንድ ሳምንት እስከ 2 ሳምንት ለነሱ ይሄ ቢግ ኢሹ ገባህ። ስትሮንግ ትራቨል አይቲነሪ ሊኖርህ ይገባል። ወይም ደግሞ በዚህ ቀን ሄጄ በዚህ ቀን መለሳለሁ ብለህ ፎርም ላይ ከጻፍክ ሄደህ ኢንተርቪው ቦታ የተለየ ኢንፎርሜሽን የምትናገርበት ምክንያትም ሪዝንም ምክንያት ሊኖር አይገባም። ክሊር ነው አይደለ? ስለዚህ እነዚህን ነገሮች ወይም እንደዚህ አይነት ሀሳቦችን አስቀድሞ ማውራት ሁል ጊዜ አስቀድመህ ያሰብክበት ያሰላሰልክበት ነገር ኔክስት ዴይ ሲመጣ ልክ እንደ አዲስ ወይም ደግሞ እንደ ቨርጂን ኢንፎርሜሽን አያስደነግጥህም። ወይም ደግሞ ምንድን ነው ማለት ያለብኝ የሚል አይምሮህን ጊዜ ያያለው። አንዳንዶች ኖርማል ጥያቄ ሊጠየቁ ይችላሉ። ባይዘ ለምሳሌ ሲምፕል ልንገርህ፣ ዛሬ ከየት ነው የመጣኸው የሚል ጥያቄ ለምሳሌ ቢጠየቅ አንድ ሰው ጀስት ከቤቴ በምንድን ነው የመጣኸው? ጀስት በራይድ በታክሲ ወይም በራሴ መኪና፣ ሲምፕሊ እንደዚህ መመለስ ይችላል አይደለ? ግን አንዳንዶች እንደዚህ አይነት በጣም ኤሌመንተሪ ጥያቄ ተጠይቀው ምን ለማለት ፈልጉ እዛ ነው የሚያስቡት። ገባህ? አዳት ሞመንት ደግሞ ስታስብ ይሄ የአይን ኮንታክትህ ወይም ደግሞ ነርቨስ የመሆን ነገር ይታይና ኦኬ ይሄ ሰው አይ ቲንክ ሮንግ ኢንፎርሜሽን እየሰጠኝ ነው ማለት ነው፣ ሂዝ ነርቨስ ምናምን የሚል ነገር ይፈጠራል ማለት ነው። ሶ በኢንተርቪው ወቅት ያው ሰብጀክቲቭ ነው ብዙ ጊዜ የቪዛ ኦፊሰሮች ዲሲሽን፣ ግን በሚያዩት ነገር ነው ኢቫሉዌት የሚያደርጉት፣ በሚሰሙህ ነገር ነው ኢቫሉዌት የሚያደርጉት እና ላላስፈላጊ ቪዛ ዲናያል ራስን ታጋልጣለህ ማለት ነው፣ አስቀድሞ ፕሪፔር ካለማድረግ የተነሳ። ስለዚህ ትንሽ ደቂቃዎች ነው ያሉ፣ እነዚህ ኢንፎርሜሽኖች ኖረው ልትገባ ይገባል። በጣም የሚገርም ነው። ስለዚህ ጌዲ እንግዲህ መለስ አድርገህና እንግዲህ ኤምባሲ ውስጥ የገባህበትንም እንዴት እንደገባህም እንመለከታለን። ከዛ በፊት ኮንስትራክሽንም ላይ ነበርክ። ጌኮ ኮንሰልት የተሰኘ እንግዲህ ኮንሰልተንሲ እንዲሁም ከኮንስትራክሽን ዘርፉ ጋር የተገናኙ ስራዎች ትሰራለህ። ስለሱም ጠይቀህና ዲቴይሎች አሁን ይህንን ቪዲዮ የሚመለከቱት የኛ አድማጮቻችን ተመልካቾቻችን የምፈልገው ይህን ቪዲዮ ሲያዩት ጉዞ ለማድረግ ካሰቡ ምን ምን ነገሮች ማድረግ አለባቸው፣ ምን አይነት ስህተቶችን አቮይድ ማድረግ አለባቸው፣ እንዲሁም ጉዞ ምን አይነት ሰዎች ነው ማድረግ ያለባቸው፣ በመቀጠል ደግሞ ጉዞ ካደረጉ በኋላ ብዙ ሰዎች እዛ ህይወታቸው እንደሚስተካከል እንደሚቀየር ያስባሉ። የሚቀየርበትም የሚስተካከልበትም ነገር አለ። ነገር ግን ይሄ ሙሉ በሙሉ የተመቻቸ ነገር ውስጥ የሚገቡ የሚሸወዱ ሰዎች አሉና ከዛ አንጻር አንተም የገጠሙ ልምዶች ሰዎች ከሄዱ በኋላ ያሉትን በደንብ እናነሳለን ዝርዝር አድርገን። ምክንያቱም እንዳልኩ ይሄ ቶፒክ በሀገራችን ላይ በቃ በጣም ብዙ ወጣቶች ለትምህርትም ለስራም መውጣት የሚፈልጉበት ስለሆነ እንደው ትክክለኛ ኢንፎርሜሽን ከማድረስ አንጻር ጥሩ ቫሊዩ የምንሰጥበት ነው ብዬ አስባለሁ። ስለዚህ የትራቭል የአንተንም ልምዶች ታካፍለናለህ፣ የገጠሙህን የምንወያይበት ነው ብዬ አስባለሁ። በድጋሚ ስለመጣ በደንብ አመሰግናለሁ እያልኩ ልቀጥል። በመጀመሪያ እንግዲህ ጌዲ በምንድን ነው ሙያ የተመረከው? እንዳልኩ መጀመሪያ ያው ተጽዕኖ ምንድነው አጽንኦት ሰጥቼ ማለፍ የምፈልገው አሜሪካን ኤምባሲ በጣም ፎር ሊሚትድ ፔሪድ ነው ቪዛ ሴክሽን ውስጥ ሰርቼ የወጣሁት። ከዛ ግን ቶታሊ አንሪሌትድ የሆነ ፊልድ ላይ ነው ከዛ በፊት የነበረኝ ኤክስፒሪየንስ። ያው ከአርባ ምንጭ ዩኒቨርሲቲ በሲቪል ኢንጂነሪንግ ነው ግራጁዌት ያደረግኩት አንደርግራድ ማለት ነው። ማስተርሴን ደግሞ ከጅማ ዩኒቨርሲቲ በማስተርሴን ቢዝነስ አድሚኒስትሬሽን ግራጁዌት አድርጌያለሁ ማለት ነው። እና ያው በማስተርሴ እና በባችለርስ ዲግሪ መካከል ሰፊ ጋፕ ስለነበረ ረዥሙን የስራ ጊዜን ያሳለፍኩት በዚሁ በሲቪል ኢንጂነሪንግ ከኮንስትራክሽን ጋር በተያያዙ ፕሮጀክቶች ነው ማለት ነው።
እና በጣም ብዙ ትላልቅ ፕሮጀክቶች ላይ ተሳትፌያለሁ። የትላልቅ ፕሮጀክቶች ሬዚደንት ኢንጂነር፣ ፕሮጀክት ማኔጀር ሆኜ አሳልፌያለሁ። ምናልባት መጥቀስ ካስፈለገ ብሔራዊ ጀርባ ካሉ ትላልቅ ረዣዥም አሁን ቢልዲንጎች ውስጥ የአንደኛው ሬዚደንት ኢንጂነር ነበርኩ ፎር 2 years አካባቢ። ስለዚህ በኮንስትራክሽኑ ዘርፍም ስኬታማ የሚባል ካሪየርን አሳልፈናል። ከኢትዮጵያ ላይ ከኢትዮጵያም ውጭ የተለያዩ ፕሮጀክቶች ላይ ተሳትፌያለሁ። ያው ረዥም ዓመት እስከሆነ ድረስ የሰራሁት ማለት ነው። ግራጁዌት ካደረግኩ እንኳን በሲቪል ኢንጂነሪንግ አሁን ያው ብነግርህ ያስብልሃል፣ ረዥም ጊዜ ነው። ስለዚህ በነዛ ዓመታቶች ብዙ የኮንስትራክሽን ባክግራውንድ አለኝ። ከዛ ያው ማስተርሴን በቢዝነስ አድሚኒስትሬሽን ከጅማ ዩኒቨርሲቲ ነው ግራጁዌት ያደረግኩት። ሽልማት አንድ የሰማሁት ነገር ነበር፣ እውነት ከሆነ ደግሞ እስቲ ትነግረኛለህ? እሺ። አሁን ካሉን ጠቅላይ ሚኒስትር ሽልማት እንዳገኘ በምትመረቅበት ሰዓት ይሄ ነገር እንዴት ነው እስቲ? እሺ፣ ያው እንዳልኩ ጅማ ዩኒቨርሲቲ ማስተርሴን ቢዝነስ አድሚኒስትሬሽን ሰራ ሪሰርች ፔፐር ከሰራ ነው። ያው ሁላችንም የመመረቂያ ሪሰርች ፔፐር እንሰራለን። ከዛ በዛ ሪሰርች ፔፐር አይ ቲንክ 2 ነን ይመስለኛል ከኛ ክላስ። ሪሰርች ፔፐራችን ኤክሰለንት ሪዛልት አግኝቶ ዶክተር አብይ አህመድ አሊ ያው የሰርተፊኬት ሽልማት አድርገውልናል ማለት ነው። በአጋጣሚ ፕሮግራሙ ላይ አስመራቂ ሆነው እሳቸው ነበር የተጋበዙት እና ከእሳቸው እጅ ሽልማት ተቀብለናል። ትልቅ ስኬት ነው። እንደነገርኩህ ባክግራውንድ ሲቪል ኢንጂነሪንግ ስለነበረ ማስተርስ ቢዝነስ አድሚኒስትሬሽን ነው የተመረቅኩት። ከዚህ ከኮንዶሚኒየም ግንባታዎች ጋር በተያያዘ ለምንድነው ላይክ ፌል አድርጓል ብዬ ነው ያው የማስበው የነበረው የኮንዶሚኒየም ግንባታ ማለት ነው። ምክንያቱም በዚህ ጊዜ ውስጥ ይሳካል ተብሎ ወይም ቆጥቡና በዚህ ጊዜ ውስጥ ቤታችሁ ይደርሳቸዋል የተባሉ ሰዎች በጣም ላላስፈላጊና በጣም ለረዥም ጊዜ ቆይተዋል። ስለዚህ ከታይም ወይም ከጊዜ ገደብ ወይም ከፕሮጀክት ኮምፕሊሽን አንጻር ፌል አድርጓል ፕሮጀክቱ። እስካሁንም ያው ያላገኙ አሉ እንግዲህ ከ95 ነው ምናምን ጀምሮ ሲቆጥቡ የነበሩ ማለት ነው። ስለዚህ እሱ ላይ ነው ያው ፕሮጀክቴን የሰራሁት። ምን አይነት ሶሉሽን አመጣ? ያው ሶሉሽን ሳይሆን ለሪሰርቼ ያገኘሁት ሪዛልት አለ። ለዛ ሪዛልት ሪኮመንዴሽን ይሄ ቢሆን ይቀረፋል ነው። ፐብሊክ ፕሮጀክቶች ያለባቸው ቻሌንጆች ወይም ደግሞ ኮምፕሊሽ ለማድረግ ምን አይነት ቻሌንጆች ያልፋሉ፣ ለምን ሰክሰስፉል አይሆኑም፣ ምን ቢያደርጉ ሰክሰስፉሊ ፕሮጀክቶች በጊዜ ወይም በታይም ፍሬማቸው ሊያልቁ ይችላሉ የሚለውን ነው ኢንጀነራል የሰራሁት። በዛ ሪሰርች ፔፐሬ የጅማ ዩኒቨርሲቲ አድቫይዘሮቻችን ዶክተሮቹ ምናምን በጣም አፕሪሺየት ነበር ያደረጉኝ። እንደውም ሜን ኤግዛማይነሪ አስታውሳለሁ ፐብሊሽ ልታደርገው ይገባል ሪሰርች ፔፐርህን ሁላ ብሎኝ ነበር። እና ያው ብዙ ሰው የሚያቀኝ ቪዛ ምናምን ስለሆነ ይህንን ነገር አንስቸውም አላውቅም። በጣም የሚገርም ነው። ስለዚህ በነበርከባቸው ፊልዶች ላይ ስኬታማ ነበርክ። እንዲሁም ወደ ቪዛውም ስንሄድ ገብተህ የሰራህበት ቦታ እጅግ በጣም ውድድር ሊኖረው የሚችል ኮንፊደንሻል የሆነ ቦታ ነው እና በጣም ስኬታማነትን ተመልክቻለሁ ከሪሮች ላይ። የኮንስትራክሽን ዘርፍ እንደዛው ነው። ታዲያ እንዴት ከዚህ ኮንስትራክሽን ወጥተህ ወደ ኮንሰልተንሲ ሰዎችን ወደ ማማከር እንዲሁም ደግሞ አሜሪካ ኤምባሲ ውስጥ እንዴት ልትሰራ ቻልክ? እሺ ምንድነው ያው የሚገርምህ እኔ አሁን ለመጀመሪያ ጊዜ ፓስፖርት ያወጣኸው መቼ ነው ብትለኝ አርባ ምንጭ ዩኒቨርሲቲ ፈርስት ዲግሪ ልመረቅ ተመራቂ ተማሪ ሆኜ ያው ስመረቅ ልክ እንደተመረኩኝ ጉዞዎች ማድረግ እንደምጀምር እርግጠኛ ነበርኩና ለተማሪ ስለሚቀንስ ፓስፖርት ያኔ ለተማሪ ሲሆን አይ ቲንክ 500 ብር መሰለኝ ፓስፖርት የምትከፍለው። ከዛ ለኖርማል ስራ ላይ ላለ ሰው 1000 ብር አይነት ነገር ነበር እና
ያኔ እንዳሁን አይደለም ባይዞ የፓስፖርት የሆነ ሰኞ ነገር ሄደህ አሻራ ምናምን ትሰጥና ሐሙስ ነው የምትቀበለው። በጣም ፈጣን ነበረ። እኔ ይገርመኛል አሁን ቴክኖሎጂው ምኑም ሁሉ ነገር ባደግበት በዚህ ጊዜ ለወራት ሰዎች ለፓስፖርት መጠበቅ መጀመራቸው ይገርመኛል። ምክንያቱም እንዳልኩ አንዳንድ እንደዚህ አይነት ነገሮች መፍጠን ነው የነበረባቸው ከጊዜ ጋር ከመዘመን ጋር ተያይዞ ማለት ነው። አይኖ ዴማንዱ አሁን በጣም አለ ወይም ደግሞ ብዙ ሰዎች ፓስፖርት እየጠየቁ ያሉበት ጊዜ ሊሆን ይችላል። ግን አብሮ ማደግ የነበረበት ሴክተር ነው። ያኔ አስቸኳይ ምናምን ተብሎ አይደለም። ጀስት ሰኞ ከሰጠ ማክሰኞ ሜይ ቢ አስቸኳይ በዛው ቀንም ሊደርስ ይሆናል አላውቅም። እና የመጓዝ በጣም ብቻ ፍላጎት ነበረኝ። የመጓዝ ማለት ቅድም ያው ዲፋይን ባደረግነው መሰረት ሄዶ የመቅረት ሳይሆን ትራቭል ኤክስፒሪየንሶች እንዲኖሩ ይፈልግ ነበር እና ፓስፖርቴን አወጣው። ከዛ ያው የተወሰነ 4 ዓመት ኢትዮጵያ ውስጥ በስራ ከቆየው በኋላ ከዛ በኋላ ትራቭል ማድረግ ጀመርኩ ማለት ነው። የመጀመሪያ ሀገር የት ነበር የተጓዝኩት? ደቡብ ሱዳን ጁባ። የተጓዝኩት ሳይሆን አክቹዋሊ የመጀመሪያ ፕሌን ላይ ራሱ የወጣሁት ወደ ደቡብ ሱዳን ጁባ እንዳልኩ በነበረኝ ኮንስትራክሽን ኤክስፒሪየንስ ደቡብ ሱዳን ጁባ ላይ ባይዞ 90 ቤድሩም ያለው ትልቅ የሆቴል ሰርቼ የመጣሁት ጀስት ፕሮጀክት ማኔጀር ምን ሆኜ ማለት ነው። እና አሁን አሉ ከሚባሉ ሆቴሎች ውስጥ አንዱ ነው ደቡብ ሱዳን ላይ። ይሄ ምልህ ደቡብ ሱዳን ኢንዲፔንደንሲዋን ያገኘችው 2011 ላይ ነው። እኔ 2012 ላይ ጀስት ደቡብ ሱዳን ገና 1ኛ ዓመት አኒቨርሳሪዋን ስታከብር ኢንዲፔንደንሲያቸውን እዛ ነበርኩኝ። እንዴት እድሉን አገኘሁ? ደቡብ ሱዳን እንዴት መረጥክ? ኦኬ ጥሩ። ምንድነው እዚህ አሁን ሳፋሪኮም ያለበት የሳፋሪኮም ሄድኳርተር ካወቀው እዚህ ወሎ ሰፈር ጋር ያለው በፊት የወርልድ ባንክ ካንትሪ ኦፊስ ነበረ። እሱ ፕሮጀክት ሲሰራ እዛ ፕሮጀክት ላይ የፊኒሺንግ ፕሮጀክት ማኔጀር ሆኜ ሰርቻለሁ የተወሰነ ጊዜ ማለት ነው። ሶ ልክ እሱም ፕሮጀክት እንደጨረስን ያው ያ ፕሮጀክትን የሚያውቁ ሰዎች አፈጻጸሙ ጥሩነቱን ኳሊቲውን የሚያውቁ ሰዎች ሪከመንድ አደረጉኝ ማለት ነው። ሶ 2 በዜግነት አሜሪካውያን፣ 1 ደግሞ ኢትዮጵያዊ አሁን በህይወት የለም ነፍሱን ይማር። እነሱ ደቡብ ሱዳን ያኔ በጣም ያው ቢዝነሱ ጥሩ ነበር እና ትልቅ ሆቴል መስራት ፈልገው እንዴት ይሻላል ብለው ያው እኔ ተጠቆምኩ። ያው ከዛ እኔም ሳይ በጣም አትራክቲቭ ነው። ያው እንግዲህ አዲስ ሀገር ነው፣ አዲስ ኦፖርቹኒቲ ነው። ከዚህ በፊት ወቸው ጉድ ፖድካስት ላይ ማንስቼው ነበረ። እንትኑም ይሄ ኮምፐንሴሽኑም አሪፍ ነው። ላይክ በአንድ ወር ደሞዝ መኪና መግዛት ትችላለህ እዛ። እዚህ አሁን በደሞዝህና ቆጥቦ ቤት ልግዛ ቆጥቦ መኪና ልግዛ ያው የሚመጣጠን ወይም የምታስበው ነገር አይደለም። ሶ በጣም አትራክቲቭ ስለነበረ ከዛም አንጻር ነው ቅድም ያነሳሁልህ ብዙ ሰዎች መጓዝ የሚፈልጉት ሄዶ ለመቅረትም ባይሆን የሆነ ያክል ጊዜ እዚህ ተለውጦ ለማፍራት። ኤግዛክትሊ። ሶ ደቡብ ሱዳን ጁባ ላይ ትልቅ ሆቴል ሰራን። እሱ እንዳለቀ 5-6 ፕሮጀክቶች ላይ ተሳትፌያለሁ ነው ደቡብ ሱዳን። ያኔ ምንድነው ፕራይም ሚኒስትር መለስ ዜናዊ የሚናገሩት ንግግር ነበር። ምንድነው መሐንዲሶቹም እኛ እንትኖቹም እኛ እንደሚሉት እና ያኔ ደቡብ ሱዳን ብዙ ፕሮፌሽናል ስላልነበረ አርኪቴክትም ሆነ ኤሌክትሪካል ኢንጂነርም ሆነ ምንም ሆነ ነው የምትሰራው። በጣም ብዙ በርደን ነበረው እና ኤኒዌይስ ጥሩ ፕሮጀክቶች ላይ ተካፍዬ 2 ዓመት ቆይቼ መጣሁ ማለት ነው። ስለዚህ በኮንስትራክሽን ልምድህ ኢንተርናሽናል ኤክስፒሪየንስ አግኝተሃል። አገራችን ላይ ያሉ ትልቅ የሚባሉ ስካይስክሬፐር ህንፃዎችም ጋር ቢውልድ ማድረግ እንዲሁም ደግሞ በተመረክበትም ሰዓት ላይ ደግሞ ትልቅ ሽልማትን አግኝተሃል። ስለዚህ ጥሩ ስኬት ነው። ስለዚህ እንግዲህ እዚህ ፕሮግራም ላይ ደግሞ ታላቅ ሰዎች እንዲሁም ታላላቅ ሀሳቦችን ነው የምናነሳው። ታላቅ ለመሆን የሚያስቡ ሰዎች የሚባለው ውስጥ በገባ ጥሩ ነው። ልክ ነው። ታላቅ ስንል ምንድነው? ትልልቅ ሀሳቦችን ማንሳት ነው። ትልልቅ ነገሮችን የሰራ ነው። ትልልቅ ለአንተ ትልቅ፣ ለእኔ ትልቅ፣ ሌላው ሰው ትልቅ የራሱ ዴፊኒሽን አለው። ስለዚህ ከነበርክበት የተሻለ እስካረክ ነገር ድረስ ትልቅ ነገር ነው ማለት ነው። ስለዚህ ትልቅ ማለት በዚህ እንድታየው ፈልጋለሁ። በመቀጠል ታዲያ እንዴት ወደ
አሜሪካ ኤምባሲ ልትገባ ቻልክ? ኦኬ ሶ እንዳልኩ ብዙ ሰው ከኢትዮጵያ እንደዚህ አይጓዝም ነበር። አንድ መረጃ እንዳየሁትም መሰረት ኢትዮጵያ እንደ ሀገር ይሄ ሁሉ ሰው ኖሯት የማይንቀሳቀስ ህዝብ ነው ያላት ከሌላው ሀገር በአንጻራዊነት። ሀገራችን ላይ አሁን ነው በሶሻል ሚዲያ አማካኝነት ሰዎች ሲጓዙ በጣም ጉዞዎች እየበዙ የመጣ የሰዎች ምኞት እንደዚህ የጨመረው። ፓስፖርት መያዝ ፓስፖርት ኦን ማድረግ አንድ ሰው እኔ የት ሄዳለሁ ነው የሚልህ። ገና ፓስፖርት አለ ስትለው ራሱ እኔ ምንም ሀሳቡ ስለሌለኝ ምናምን ነው የሚልህ። በጣም ብዙ ሰው ማጆሪቲው ፓስፖርት እንኳን የለውም እንኳን የመጓዝ ማለት ነው። አሁን እንደውም በጣም ብዙ ሰዎች እየተንቀሳቀሱ ነው። በተለይ ወደ ዱባይ፣ እነዚህ ቻይና፣ ታይላንድ እነዚህ ሀገራቶች ያው በጣም የተሻለ ፍሎ አለ እና እንዳልኩ ያኔ 2012-13 ምናምን ያው መጓዝ ጀመርኩ ማለት ነው። ከዛ በጣም የተለያዩ ሀገሮች ሄድኩኝ እስከ አንድ 15-16 ሀገሮች ተጓዝኩኝ። በዛ ውስጥ ይሄ ከጉዞ ጋር የተገናኘ ነገር ኢንተረስቱ አደረብኝ ማለት ነው። ስለዚህ አንድ ሰው ሪኮመንድ አደረገኝ፣ ለምን እንደዚህ ቪዛ ሴክሽን ለምን አትሰራም የሚል። ከዛ ማስታወቂያ አውጥቶ ነበር ዩኤስ ኤምባሲ። ቀላል አይደለም፣ የሾርት ተርም ማስታወቂያ ነው ያወጡት። ቀላል አይደለም ፕሮሲጀሩ። አፕላይ ያደረኩኝ ከዛ እያለ ገባው ማለት ነው። እና በዛ ሰዓት ፈተናዎች፣ ኢንተርቪዎች ነበሩት። አዎ ኢንተርቪዎች አሉት ተደጋጋሚ። ያው ሴኩሪቲ ባክግራውንድ አለ፣ ምን አለ፣ ብዙ ነገሮች አሉት። እሱን ሁሉ አልፌ ገባው እና የምፈልገው ቦታ ላይ ነበርኩ። ላይክ ቪዛ ሴክሽን ነበርኩ። ትርጉም አስተረጉም ነበር። በአማርኛ አስተረጉማለሁ፣ በኦሮምኛም አስተረጉማለሁ። ኦሮምኛም ትናገራለህ? እናገራለሁ። ስለዚህ ያው ቤዚክ ስለሆነ ጥያቄዎቹ በጣም ቤዚክ ናቸው። ባይዜ ብዙ ሰው ያው ኮምፕሊኬትድ የሆነ አድርጎ ነው የሚያስበው። ኤንአይቪ ሴክሽን ነበርኩ እኔ፣ ነን ኢሚግራንት ቪዛ ሴክሽን። የመጀመሪያ ቀን ኤክስፒሪየንስህ በቃ ስራ ተሰጥቶ ባጅህን አድርገህ ስትገባ ያጫውተኝ። ምንድን ነው መሰለህ ለእኔ እንደ ሙቪ ነበር። ባይዞ በቃ እየጓጓው ነበር ኤቭሪ ቀን የምሄደው ላይክ ምክንያቱም በቀን እስከ 300 ሰው ኢንተርቪው ይደረጋል። ከዛ የተወሰነ ሰው ታስተረጉማል፣ የተወሰነ ሰው ቆመታ ያለ። ኢንፍሉዌንስ ማድረግ አንችልም እኛ ቪዛ ኦፊሰሮችን፣ ግን በቃ የማየው ነገር አንዳንዴ ትናድዳለህ፣ ታለቅሳለህ፣ እምባ ይመጣል። ላይክ አንዳንድ ሰው ትክክለኛ ነገር ይዞ መጥቶ ግን ማለት የሌለበትን ነገር ከማለቱ የተነሳ እየተከለከለ ሲመጣ ሰው የመጀመሪያ ጊዜዎች አይገቡኝም ነበር። ለምንድን ነው የተከለከለው ይሄ ሰው ለምንድን ነው እያልኩ፣ አንዳንዱም ደግሞ ለምንድን ነው የተሰጠው ይሄ ሰው የምትለውም አለ። እና ከመጀመሪያ ቀን ጀምሮ ለእኔ እንትን ነበር፣ እየጓጓው ነው የሚሄዱ። ዛሬ ደግሞ ምን አዲስ ነገር፣ ኤቭሪ ታይም አዲስ ነገር ነው። ግን ያው የስራ ባህሪያቸው ግን ቅድም መጀመሪያ ላይ አንስተህልኝ ነበርና ነን ስቶፕ እንደሆነ ወይም ደግሞ እያንዳንዷን ሚኒት በአግባቡ ስራ ላይ እንድታውል የሚያደርግ እንደሆነ አይቼ ነው የወጣሁት። እኛ ለምሳሌ ሰዓት ጠዋት 1 ሰዓት ከሩብ ስራ ይጀምራል። አንድ ሰዓት ከሩብ ስራ ይጀምራል እና ይሄ ታክሲ እንትን ብሎ መንገድ ዛሬ ተዘጋግቶ ምናምን እንዲህ ኖ ሪዝን ቶለሬት የሚደረግ ሪዝን አልነበረውም። ፓርቲኩላርሊ እኔ በነበርኩበት ሴክሽን ማለት ነው። እና ይሄ ፓርት ወጥቼም የራሴን ካምፓኒ ከከፈትኩ በኋላ ሰራተኞቼ ላይ ኢምፖዝ እንዳደርገው አድርጎኛል። እና ግን ምንድነው አሁን ትዝ ይለኛል መስቀል አደባባይ እንደነገ ሰልፍ ካለ ለምሳሌ እሱን ሪዝን እንዳታደርግ ዴይ ቢፎር ነገ መስቀል አደባባይ ጠዋት ሰልፍ ስላለ አማራጭ መንገዶችን ተጠቅማችሁ በሰዓታችሁ ግቡ የሚል ኢሜል ይደርሳል። ገባህ አይደል? አንተ ነገ አይ መንገድ ተዘግቶ እኮ እንደዚህ ሆኖ ብሎ ነገር የለም ማለት ነው። ዛሬ ከተራ ስለሆነ ምናምን ብለው አሁን ብዙ ሰው ያው በየመስሪያ ቤቱ ጥሩ ሪዝን አገኘው ብሎ ነው የሚያስበው አይደል? እነሱ ግን አስቀድሞ ይነግሩሃል። ስለዚህ ኦኬ ነገ መስቀል አደባባይ 2 ሰዓት ሰልፍ ስላለ እኔ ሌሊት 10 ሰዓት መውጣት አለብኝ ብዬ ከቤት ይወጣለሁ እንጂ ያንን ሪዝን ማድረግ እንደማልችል አውቄ ነው ማለት ነው የሚሄደው። ስራውም ደግሞ በጣም ኢምፖርታንት ነው። አንተ ባትሰራው ያንን ስራ ለመስራት በሺዎች ሰዎች ተሰልፈው ማግኘት የሚፈልጉት ብዙ ሰው ይንገላታል። ያው
በቃ በአንተ አለመኖር ምክንያት ነገሮች እንዲስተጓጎሉ ማንም አይፈልግም። ስለዚህ እንደነገርኩ ነው ደግሞ ሞር ስራውን የምትወደው ከሆነ አንተም እንዳያመልጥህ ነው የምትፈልገው። ስለዚህ ከተባለው ሰዓት እርሊ ደርሼ እኔ መኪና ውስጥ ተኝቼ ወይ ጋደም ብዬ ጠብቄ የምገባባቸውን ጊዜያቶችም ነበሩ። አጭር ጊዜ ቢሆንም በደንብ ላይክ ማወቅ ያለብኝን ነገር በሙሉ በሚባል ደረጃ አውቄ ነው የወጣሁት። ያው እያነበብኩም እየጠየቅኩም እዛ ያሉትን ኦኬ እንዲህ ሲሆን እንዲህ ነው ማለት ነው እያልኩ ላይክ በአጭር ጊዜ ውስጥ በነገራችን ላይ ከዛ ከወጣሁ በኋላ ከትራቭል ጋር የተያያዘ ጥያቄዎች ኤምባሲ የሚሰሩ ሰዎች ሁላ ጠይቀውኝ ያውቃሉ። ወይም ደግሞ አባቴ አሜሪካ ኤምባሲ ነው የሚሰራው እና ጌዲዮን እናማክሪው ብለው ሁላ የሚመጡ አሉ። ገብተዋል አይደለ? ያው የእኛ ሴክሽን እና የሌላ ሴክሽኖች እኩል አይነት ኤክስፖዠሩ አለ። በቃ ዳይሬክትሊ ማን ተሰጠው ማን ተሰጠው ምን ዶክመንት ታየ ምን አስፈላጊ ነው ኤግዛክትሊ። ስለዚህ ኤኒዌይስ ያው ጥሩ ኤክስፒሪየንስ ይዤ ወጣሁ። ከዛም በኋላ ግን ባይዞ በተለይ ያለፉትን 3 ዓመት ኦልሞስት 4 ዓመት ስራ ውስጥ ደግሞ ስትገባ ያው አንተም ታውቀዋለህ ብዬ አስባለሁ። ስራ ውስጥ ስትገባ ሊያማክርህ የሚመጣው ሰው ራሱ አስተምሮህ የሚሄድባቸው አጋጣሚዎች አሉ። ገብተዋል አይደለ? ለምሳሌ 3 4 5 ጊዜ ገብቶ እምቢ ተብሎ ወይ የሆነ ነገር ተብሎ ይመጣና መፍትሄ ፍላጋ ያማክራል። ሲያማክርህ ኦኬ ለምንድን ነው የተከለከለው እስቲ ኤክስፒሪየንስህን ንገረኝ ስትለው በዚህ ጊዜ እንደዚህ ሆኖ እንደዚህ ያምጣ ተብዬ እንደዚህ ብሎኝ እንደዚህ አድርጊን ከዛ እንደዚህ ከሆነ እንደዚህ አይደለም ተባልኩኝ ብሎ ላንተ ለሌሎች ሰዎች ደግሞ የምታስተምርበት በጣም ጠንካራ ኢንፎርሜሽን ይሰጣል። ለዛ ነው እኔ አሁን ሰዎችን ማማከር የሚለው ነገር በተለይ ስራ ውስጥ ያሉትን ሰዎች ማማከር በጣም ይጠቅማል። ያንተ አይነት ጥያቄ ወይም ያንተ አይነት ሁኔታ ውስጥ ገብቶ ያለፈ ሰው ከዚህ ቀደም አዋርቶኝ ከነበረ ያ ሰው በምን አይነት መንገድ ሄዶ ምን አይነት መፍትሄ ያገኘ የሚለውን እኔ ያውቃለሁ ማለት ነው። ገባህ አይደል? እሱ ግን እንደዛ አይነት ሰው ላያገኝ ይችላል። ስለዚህ እኔ ይሄ ኢንፎርሜሽን ጋዘር በማድረግ ወይም ደግሞ ለአንድ ነገር አስቀድሞ በደንብ አድርጎ ፕሪፔር በማድረግ አምናለሁ እና ሰዎችን እንግዲህ የግድ አሁን እኔ እንደ ጌኮ ኦፕቲማል ሶሉሽንስ መስራች ወይም እንደኛ ድርጅት መስራች የእኛን ድርጅት ብቻ ሪፈር እያደረግኩ አይደለም። ግን አንድ ሰው በተለይ በቂ እውቀት የለኝም ብሎ የሚያስብ ከሆነ በዛ ዘርፍ ዙሪያ አንብቤ በደንብ መረዳት አልችልም። አሁን በዚህ ጊዜ ያው ሁሉ ነገር እጃችን ላይ ነው ቴክኖሎጂው። ከሱ ጋርም ተያይዞ በጣም የሚገርም ነገር አጫውታለሁ። ከኤአይ ጋር ተያይዞ እንዴት ምን አይነት ተአምር ለሚጓዙ ሰዎች እየሰራ እንዳለ እኛ እንኳን ኤአይ ቤዝድ ሰፖርቶችን ለሰዎች እንሰጣለን። ምክንያቱም እንደነገርኩህ ለምሳሌ በዚች አጭር ኤምባሲ ቆይታዬ 100% ኖሌጅ ላገኝ አልችልም። ገባህ አይደለ? ግን እማላቃቸው የቪዛ ታይፖች ሁላ አሉ። ባይ ዘ ዌይ ላይክ በጣም ብዙ የቪዛ ታይፖች ነው ያሉት። ስለዚህ እና ደግሞ ያው ዝም ብለን አሜሪካ ላይ ብቻ አይደለም እየሰራን ያለ ነው፣ ሁሉም ላይ ነው የምንሰራው። ማንበብ ያው ሙሉ ሰው ያደርጋል። ሪፈር ማድረግ መረጃዎችም ይቀያየራሉ። አሁን ደግሞ በዚህ ጊዜ ኤአይ ቤዝድ ኖሌጆች ቀላል አይደሉም። ያው ኤአይ የሚሰጥህ ነገር አንተ በደንብ አድርገህ ፈትፍተህ የጠየቅከውን ነገር ነው። ገባህ? ዝም ብሎ ሃይላይት የሆነች ጥያቄ ከጠየቅከው በሚፈልገው መልኩ ይመልስልሃል። ግን ዲቴል ኬዝህን ካስቀመጥክለት በዛው እንደ ዲፕ ሰርች አይነቶች እንደ ኮፓይለት፣ ቻት ጂፒቲ በደንብ አድርገው ያብራሩልሃል ማለት ነው። ያንን ከኛ ሀገር ወቅታዊ ሁኔታ ጋር ከምን ጋር ደግሞ እንትን ታደርገው ታዋህደው እና ሊያማክሩህ ለመጡ ሰዎች በደንብ አድርገህ ታስረዳቸዋለህ ማለት ነው። ምንድነው ሁሉም ሰው ጉግል አድርጎ ኤአይ ላይ ጠይቆ ሊያገኝ ይችላል ኢንፎርሜሽን። ግን የመረዳት
እንትናችን ደግሞ አንድ ላይሆን ይችላል። ገብተዋል አይደል? ሰዋዊ ሪስፖንስም ሲኖረው ደግሞ ከዛ የምታነበው መረጃ እና ገብቶ የወጣ ሰው ደግሞ የሚሰጥህ መረጃ ልዩነት አለው። መረጃ ነው፣ ግን የሚቀርብበት መንገድ ከሰው ጋር እንደዚህ ብሎኝ ነበር ኤአይ ላይ ነግርህ የሚችል ወይም እዛ ላይ የማታገኛቸው መረጃዎች አይ ኮንታክትህን አሁን ለምሳሌ ቡና መጠጣት ጋር በተያያዘ ቡና ጠጥተው ብዙ ሰዎች እንዳይገቡ ሪከመንድ ይደረጋል። ፈጥኖ ምላሽ የመስጠት ምናምን ሃይፐር አሁን እሱ የሚገርምህ ፖዚቲቭ ኢምፓክት ያለው ነበር የሚመስለኝ። እኔ እንደዚህ ከኢንተርቪዎች ከምኖች በፊት ካፌን ነገር መውሰድ አድቫንቴጅ አለው ብዬ ነበር የማስበው ለምሳሌ። እና በጣም ሪሰንትሊ ነው ያወቅኩት አድቫንቴጅ እንደሌለው። ሪሰንትሊ ዱባይ ነበርኩኝ እና አንድ ኤግዛም ነበረኝ ወይስ የምፈተነው ኤግዛም እና እዛ ኤግዛም ዌይቲንግ ሩም ውስጥ ቁጭ ብለን በትላልቁ ተጽፏል ላይክ ቢፎር ዘ ኤግዛም ማድረግ ያለባችሁና የሌለባችሁ የሚል ነገር እና ኮፊ ምናምን እንደዚህ ካፌን አትወሰዱ ምክንያቱም ሃይፐር ያደርጋችኋል ይላል። እና ሪሊ እንደውም ቢፎር ዘ ኤግዛም ላረገው ካሰብኩት ነገር ውስጥ ኤግዛክትሊ። እና እንዲህ አይነት ነገሮችን አሁን ሁሉንም አንብበህ አትጨርሰውም። አሁን እኔ ሲምፕል ነገር ልንገርህ፣ ቪዲዮ ኤዲት አድራጊ ከአንተም ጋር ባለፈው አውርተን ነበር። ለምሳሌ ኮንተንት ዴቨሎፕ አድርጎ ከዛ ቪዲዮ ኤዲት አድራጊ አውትሶርስ ባረግ ብዬ ነግሬሃለሁ። ራሴ ማድረግ እችላለሁ ባነብ። ለምሳሌ ቪዲዮ ኤዲቲንግ ብማር እችላለሁ። ገብቶሃል? ኤአይ ሰፖርት ተጠቅሜ ምናምን እችላለሁ። ግን አውትሶርስ ማድረግ አንዳንዴ ሙያን ለሙያተኛው መስጠት አንደኛ ጊዜህንም ሴፍ ታደርጋለህ፣ ሁለተኛ ደግሞ የተሻለ አውትፑት እንዲኖርህ ታደርጋለህ ማለት ነው። አንድ ሰው ሁሉም ቦታ ላይ ወይም ሁሉም ነገር ላይ ጎበዝ ሊሆን አይችልም። ያለን በቀን ውስጥ ውስን ሰዓት ነው። ስለዚህ በዛ ሰዓት ውስጥ ደግሞ አንተ ሌላ የተሻለ ነገር ብትሰራ ለሰውም የስራ እድል ፈጥረህ ትልቅ ነገር ነው። ታዲያ ወደኋላ ስመልስህ አሜሪካ ኤምባሲ ውስጥ ከዛ አልወጣንም፣ እዛ ውስጥ ነው ያለው እና እዛ ዲማንዲንግ ኢንቫይሮንመንት ውስጥ ስትገባ እንዴት ኮፓፕ ልታረግ ቻልክ? ረጅም ሰዓት መስራት፣ እያንዳንዱ ሰዓት ላይ በቃ አቴንሽን ሰጥተህ መስራትን፣ ኢንቫይሮንመንቱም አዲስ ከመሆኑ አንጻር እንግዲህ ውጭም ብትሄድ የሚሰሩበትን መንገድ ነው እዚህ እየሰሩበት ያለው። ስለዚህ እንዴት ኮፓፕ ልታረግ ቻልክ? እውነቱን ለመናገር ያው እኛ ላይክ ሃርድ ወርኩ ነበር የሚሰጠን አዘ ጁኒየር እና እንደገና ደግሞ ሾርት ፔሪድ ኤምፕሎይስ በቃ ቢዚ እንድትሆን ነው የምትደረገው። እንደው ቢታጣ ወረቀት ሽሬዲንግ ማሽን አለ። ስራ ከሌለ ጀስት ፋይል ሽሬድ አድርግ ተብለህ ትመደባለህ እንጂ ይሄ አይድል ታይም እንዲኖርህ አይፈለግም። ኖርማሊ እኔ ራሴን ወርኮሆሊክ ነኝ ብዬ ነው የማስበው። በተለይ ስራውን ልውደደው እንጂ ምንም የሚያሰንፈኝ ነገር የለም። ላይክ ስራውን ከወደድኩት የተሰጠኝን ስራ በደንብ መስራት የምወድ አይነት ሰው ነበርኩ ከድሮም ጀምሮ። ስለዚህ ኮፓፕ ማድረጉ ምንም ብዙ ያስቸገረኝ ነገር የለም። ከዛ በተረፈ ግን ምንድነው ያው በጣም አብዛኛው የኛ ሀገር የወርክ ኢንቫይሮንመንት ጤነኛ እንዳልሆነ ግን አይቼበታለሁ። ደካማንን በስራ ላይ አዎ በቃ ማለት የሻይ ሰዓት ተብሎ የሚባክነው ሰዓት፣ ከምሳ ስትወጣ ቀድመህ የምትወጣው፣ ስትገባ 10-15 ደቂቃ ኖርማል ነው። 1 ደቂቃ ኖርማል አይደለም። ደቂቃ በቃ ሞላ ነው። ገባህ አይደለ? ስለዚህ እንዲህ አይነት ነገሮች አሁን ኖርማል። ለምሳሌ ምሳ መውጫ 6 ሰዓት ሆኖ መግቢያ 7 ሰዓት ከሆነ አሁን ባለው በውጭው የኢትዮጵያ የስራ ኢንቫይሮንመንት 30 ደቂቃ ምናምን ችግር የለውም። እንደውም ከሰዓት መግባት የራሱ እኔ ሆኜ ነው አይነት ስሜት ሊኖር ይችላል። ገባህ አይደል? እና እንደዚህ አይነት ነገር የለም። እና በነገራችን ላይ ከወጣው በኋላ አንድ ትሬኒንግ ከዚህ በፊት ወስጄ ነበር ሞምባሳ፣ ሃይ ፐርፎርማንስ ሊደርሺፕ የሚል። ብዙ ሀገር ተጉዟል? አዎ 16-17 አገር ተጉዣለሁ። ሃይ ፐርፎርማንስ ሊደርሺፕ ወርክሾፕ ወስጃለሁ ሞምባሳ ላይ እና ጀምስ ጊታው ይባላል መስራቹ። በጣም ደስ የሚል
የሊደርሺፕ ፐርፎርማንስን በጣም የሚያጠነክር ወርክሾፕ ነው እና እዛ በነበረን ወርክሾፕ ምን አይቻለው ላይክ ያንን ወርክሾፑን እንደዚህ አምጥቶ የመንግስት መስሪያ ቤት ውስጥ ቀበሌው ምኑ ሁሉ ነገር ቢሰጥ ሰዎች እንዲህ መሆን እንችላለን እንዴ ስኪሉ ድረስ የሚለውጥ ነው። እኔ በጣም ለውጦኛል ብዬ አስባለሁ እሱ እና ቢሮ አሁን ይሄ ሲምፕል ሪዝኖች ሲሰጡኝ ለአንዳንድ ነገሮች ያ ነው የሚመጣብኝ እና ሳታደርጉት ሪዝን አልፈልግም እላቸዋለሁ። በቃ አሁን ለምሳሌ የሚመስል ሪዝን ልነገር ነው በቃ ሪዝን አልፈልግም በቃ ሆኖ ማየት ነው የምፈልገው እላቸዋለሁ። አይ እንትን እኮ የሚል ምንም አይነት ሪዝን አልፈልግም። የሚገርምህ ኢፌክት አለው ላይክ ኦኬ ሪዝን እንደማልቀበላቸው ካወቁ ያደርጉታል። ሪዝን ለመቀበል እኔ ራሴን ዝግጁ ካረኩ ግን እነሱም ሪዝን ለመስጠት ዝግጁ ይሆናሉ። ገባህ አይደል? እና አንዳንዴ አንድ ከኔ ጋር ረጅም ጊዜ ይሰራ ልጅ አለ ቢሮ እና የሆነ አሳይመንት ስሰጠው ፊቴን ነው የሚያየኝ እና ያው ሪዝን ስለ ወይኔ አንተ ነገር ይላል በቃ ከዛስ ያደርገዋል። ገባህ አይደለ? ግን ድንገት እንደዚህ ይሄ ችላ ብዬ ምናምን የሰጠዋቸው ኦርደሮች ሳይሆኑ የማገኝበት ፕሮባቢሊቲ በጣም ትልቅ ነው የሚሆነው እና ልክ እንደዛ ነው። አሁን እዛም በነበረኝ ኤክስፒሪየንስ እነዚህን ነገሮች አስተምረዋል። ግን ነገሮችን አሟልተው ነው ቅድም እንዳልኩ ነገ ሊያስረፍድህ የሚችል ነገር ካለ አስቀድመው ከሁለት ቀን በፊት ምናምን ኢሜል ይጽፉልሃል እንደዚህ መንገድ ስለሚዘጋ አማራጭ ተጠቀም ብለው ሪዝን እንዳይኖርህም ያሳጡሃል። ከዛ በቃ አንተም ደግሞ ህይወት ላይ እንደዚህ አይነት ሰበቦችን አቮይድ ታደርጋለህ። ብዙ ጊዜ ሳናቀው አሁን የስራ ባህላችን ህይወታችንም ላይ ሲመጣ ዋቴቨር ኮስት ሰክሰስ ማድረግ አለብኝ ካልክ ታደርጋለህ። በቃ ከሆነ ጊዜ በኋላ እኮ የምታስታውሰው ለምሳሌ ያክል የሃይ ስኩል ግሬድህን የዩኒቨርሲቲ ግሬዶችን አስታውሳቸው። ደክሞ ሳታጠና ያገኘውን ነው የምታስታውሰው ስሜት ወይስ መጨረሻ ላይ የተቀመጠችውን ቁጥር ነው የምታስታውሳት? በቃ ኤግዛክትሊ ያ ነው። ስለዚህ እነዛ ሞመንቶች ካለፉ በኋላ በህይወት ሰክሰስን ነው እንጂ የምታየው ያኔ እንዲሁ ሪዝንህን ራሱ አታስታውሰው እና ትልቅ ትምህርት ነው ብዬ አስባለሁ። እኛም ሀገር ላይ የስራ ባህላችን ቢሻሻል ብዬ የማምንበት ነገር አንዱ ነው። ብዙ ጊዜ ሰዎች ከኤንቫይሮንመንት ጋር ተያይዞ ከሀገር መውጣት የሚፈልጉት ብዙ ሰዎች ከሀገር ሲወጡ የተለወጡትን እያዩ ሀገራቸው ላይ ያደረጉትን ያያሉ። ያ ደግሞ የሚሆነው ኤንቫይሮንመንቱ አስገድዷቸው እዛ በእንደዚህ አይነት የስራ ባህል ውስጥ ስለሚቆዩም ነው እና አንድ ስራ አሁን እኛ ሀገር ላይ እንደው ለ8 ሰዓት ብቻ እየሰራን አንድን ስራ ብቻ እየሰራን ህይወታችን በተአምራዊ የሆነ መንገዶች ካልሆነ በስተቀር ሊለወጥ የሚችል አይመስለኝም። 2 ስራዎችን በቂ ኢንፎርሜሽኖችን እያገኘን ከ8 ሰዓት በላይ እየሰራን ሰዓት አጠቃቀማችንን በአግባቡ ካደረግነው እኔን ጨምሮ የመለወጥ ነገር ይሆናልና ትልቅ ልምድ አግኝተሃል ብዬ አስባለሁ። አንዳንድ ሰዎች እኮ እንትን ይላሉ ላይክ የተለያዩ ሀገሮች ሄደው የጠበቋቸው ኤክስፔክት አድርገው የሄዱት የስራ ታይፕ እና ከዛ ደግሞ ሲደርሱ የሚያጋጥማቸው ጫና ቀላል አይሆንም እና እንደዚህማ ሀገሬም ላይ ብሰራ ለወጥ ነበር ይላሉ። ሲምፕሊ ገንዘብ የሚታፈስ ይመስላቸዋል አንዳንድ ሰዎች እና እንደዛ ያ የሚሆንበት ምክንያት ብዙ ጊዜ ሰዎች የሚያሳዩቸው በሶሻል ሚዲያ ላይ ችግሮቹን ሳይሆን ስኬቱን ጥሩ ነገሩን ነው። ያ ደግሞ በወር ውስጥ በቀናቶች ውስጥ ውስን እንትን ነው። አብዛኛው ሰዓት ላይ የስራ ሰዓት ነው የሚሆነው። ውጪ ካለ ሰው ጋር ስትደዋወል ታይዋል። ምን አይነት ቪዲዮዎች እያየው ነበር የሚገርምህ ወደ ዱባይ በስራ በጣም ብዙ የሄዱ ሰዎች አሉ እና ቪዲዮዎች ነው ማየው ያው ቲክቶክ ላይ እና በቃ ላባቸው እንዲያረጉ ምናምን ካምቱ ዱባይ ሀቢቢ የተባለ መተን እንደዚህ የወላችሁ ምናምን ብለው በቃ ላባቸው እንዲያረጉ ከዛ አትምጡ ምናምን የሚሉ ቪዲዮዎች አየው። ኦን ደ ሪቨርስ ደግሞ የሚገርምህ ያው እንደዚህ ብለፋም ለለውጥ ነው ይኸው ለመድኩት አሁን ከዚህ ወደዚህ ተለወጥኩ ብለው ደግሞ ፖዚቲቭ ነገር የሚሰሩም አሉ። ኤክስፔክቴሽን ነው ማተር የሚያደርገው ብዬ አስባለሁ። ሄደህ አልጋ ባልጋ ባይዜ እኔ የትም ሀገር ያለ አይመስለኝም። እኛም ሀገር ላይ የቀረ እኛ ሀገር ላይማ ከቀረ ቆየ። እኔ አሁን አዲስ አበባ እኔ በጣም ዋን ኦፍ ደ ሞስት ኤክስፔንሲቭ ሲቲስ እንደሆነች ገብቶኛል። ወጥቷል በጋዜጣ ላይ ያ ባለፈው እንደዛ ሰማው እና እኔ አሁን እንደው ሲምፕሊ በሳምንት 2-3 ቀን ስጋ ይበላ ነበር ለምሳሌ ሪሰንት ይርስ ላይ ገባረን። አሁን እኮ
ትንሽ ቻሌንጂንግ ሆኗል። እኔ ኦብዘርቭ እያደረግኩት እንዳለሁት አንዳንድ ሰዎች እንዴት ራሱ ኤግዚስት እንደሚያደርጉ ወይም እንደምናደርግ የከበደን ሁኔታ ውስጥ ነው ያለ ነው እና ከዚህ የተነሳ ሰዎች ትራቭል ማድረግን ወይም ሄዶ ሌላ ቦታ ሰርቶ ተለውጦ መምጣትን ሊፈልጉ ይችላሉ። ግን ከዚህ የባሰ ቻሌንጅ ያለ ቻሌንጅ ለውጥ ይመጣል ብዬ አላስብም። እድሎችን አይተው ለምሳሌ ያው አንዳንድ ሰው እድል ያጋጥመዋል። የሆነ ሀገር ሄዶ በጣም በቃ ሚራክል የሆነ ላይፍ መኖር የሚጀምር ብዙ ሰው ሊኖር ይችላል። ያንን ሶሻል ሚዲያ ላይ ብቻ በማየት የማጆሪቲው ህይወት እንደዛ ነው ብሎ ግን አስዩም ማድረግ ትክክለኛ አሰምፕሽን አይደለም። ባይገርምህ እንግዲህ አሁን እንዳልከው አዲስ አበባ the most expensive city ተብላለች። የምታየው ኢንፍራስትራክቸሮች ምናምን በጣም አሪፍ ናቸው። ሶሻል ሚዲያም ላይ በጣም በርካታ ከተለያዩ ሀገራቶች ኮንተንት ክሬተሮች እየመጡ ያላያችኋት የአፍሪካ ሳይድ ዱባይ ኦፍ አፍሪካ የሚል ስሞችን እያወጡላት በእነሱ ቪዲዮዎች አማካኝነት ደግሞ በርካታ ከአፍሪካ የሚመጡ ወደ ኢትዮጵያ ስራ ፍለጋ ሰዎች እየመጡ እንደሆነ ተመልክቻለሁ። በአካልም ተመልክቻለሁ። መረጃዎችም እየወጡ ነው። ሶሻል ሚዲያ ምን ያህል ፓወር እንዳለው ታያለህ። እኛም እንግዲህ በአሜሪካን እንዲሁም ሌሎች ሀገር የምንፈልግበት ምክንያት በሆሊውድ ሙቪዎቻቸው በሙዚቃዎቻቸው የነሱን ነገር በምናያቸው እና አሁን ኢትዮጵያ ውስጥ በርካታ ሰዎች ስራ ፍለጋ ወደ አዲስ አበባም እየመጡ ነው። ከተማም ኤክስፔንሲቭ የምትሆንበት አንደኛው ምክንያት ወደፊትም ይሄ ይመስለኛል እና የሚገርም ነገር ነው ብዬ አስባለሁ። በመቀጠል ታዲያ ቪዛ ሴክሽን ከወጣ በኋላ ከዩኤስ ኤምባሲ ስራ እንዴት ኮንሰልታንሲ ኦፊስ ጌኮ ኮንሰልትን ልታቋቁም ቻልክ? ከዛ በኋላ ነው የተቋቋመው? አዎ ከዛ በኋላ ነው የተቋቋመው። እንግዲህ ያው አሁን ላይ ሆኜ ስናገረው እኔ ራሴ ይገርመኛል። የኮንስትራክሽን ካምፓኒ ነበር የነበረኝ። እዛ ኮንስትራክሽን ካምፓኒ ውስጥ እያለው ያው ይሄ ቲክቶክ የሚባል ፕላትፎርም መጣ እና ከዚህ ከኮቪዱ ጋር ምናምን አካባቢ አልነበር ቲክቶክ ያው ቡም እያደረገ የመጣው እና ከዛ ቲክቶክ ላይ ጀስት እንደ ማንኛውም ተራ ኢንዲቪጁዋል አንዳንድ ቪዲዮዎች ሼር ማድረግ ጀመርኩ። ከዛ ብቻ ብዙ የሚያስቁ ኤክስፒሪየንሶች አሉኝ በዚህ ከቲክቶክ ጋር በተያያዘ ማለት ነው። አንዴ እችን ሳልረሳት ነገር ይሄ ልለፍ። ናቲ ቲክቶከሩን አወቀው? ናቲ ቲክቶከሩ ማለት ስሙ የአባት ስም ካለው ሜይ ቢ ኢቢኤስ ላይ ምናምን ኮሜዲያን ቀዩ ወፍራሙ ከሱ ጋር የእሱ የቀድሞ ባለቤቱ ወደ አሜሪካን ሀገር ከመሄዷ በፊት እኛ ጋር ለምክር አገልግሎት መታ ነበርና አንድ ላይ መጥተው እኔ ጋ ከዛ ለምን ቲክቶክ አንሰራም አልኩኝ እና ብቻ ቲክቶክ ቪዲዮ ሰራን። ኢንተርቪው የሚደረግ ሰው እና ልክ ይሄ ድራማ አይነት መልክ ያለው ማለት ነው እና ከዛ እሱም ቪዲዮ ሰርተን በእኔ ፔጅ ነው የተፖሰተው እና የሚገርምህ ከዛ በፊት አንድ መኪና ገዝቼ ነበረ እና መኪና ራይድ ምናምን እንትን ሲል ለምን አላስገባትም ብዬ ራይድ አስገብቻታለሁ መኪናዬን እና ራይድ አስገብቼ ለሹፌር እስከሰጠው ድረስ ማታ ከስራ ስወጣ ራይድ እየሰራው ነበር ምገባው። ከዛ ከናቲ ጋር የፖስትኩት ቪዲዮ ላይ ከታች እንዴ ናቲ ይሄንን የራይድ ሹፌር የታገኘ የሚል ኮመንት አይቻለሁ እና ኤኒዌይስ ቲክቶክ ጀመርኩኝ እና ቲክቶክ ጀምሬ ከዛ አድቫይዞች መስጠት ስጀምር ከዚህ ከቪዛ ጋር የተገናኙ አንዴ እንደዚህ ሆኖ አንድ ሰው እንደዚህ መጥቶ እንደዚህ ስል በእናት እንትን ሲባል ምንድነው የሚባል እንትን ሲባል በጣም ብዙ ሰዎች በጣም ኢንጌጂንግ ሆነ እና 400 ፎሎወር ነበረኝ መጀመሪያ ዝም ብሎ ነገር ሳይት ላይ መዶሻ ይዤ ምናምን ነበር ቪዲዮዎቼ። ከዛ ይሄን ከጉዞ ጋር ያለ ነገር በጣም ዴማንዲንግ መሆኑ ያየሁት በዛ ነው። ወዲያው 10,000 ፎሎወር ወዲያው እያለ 30,000 ፎሎወር ምናምን መግባት ጀመረ። ከዛ በቃ የሰዎችን ጥያቄዎች መመለስ ጀመርኩ ማለት ነው። አሁንም ዲማንዲንግ ነው በጣም ትክክለኛ መረጃ የሚሰጥ ሰው በጣም ይፈልጋል። ከዛ በደንብ አድርጌ እንትን ማለት ጀመርኩ። ከዛ ቢሮዬ እዚህ ስካይላይት ጋር ነበር እና ኦኬ በቃ በጣም ከመጠን በላይ ሲበዛ
ለምን በተለይ ተማሪዎችን በግሩፕ ለምን አላሰለጥናቸውም ብዬ ፎር ፍሪ ነበር በፊት ማሰለጥነው። ከዛ ቢሮ ቅዳሜ አንዳንዴ ቅዳሜና እሁድ ወይም ደግሞ አንዳንዴ ቅዳሜ በሁለት ሺፍት በቃ ያው ፎቶዎች አይተሃል፣ አሳያለሁ ብዙ ሰዎች ትሬኒንግ ሲወስዱ። በቃ ሰው እየተሰበሰበ አርቲስት በለው ምን ብለው ማይመጣ የለም። ከዛ ማሰልጠን ጀመርኩኝ እና ከዛ በቃ የስልጠና ማኑዋል ዴቨሎፕ አደረግኩኝ። ከዛ ፓወርፖይንቶች አዘጋጀው ምናምን። ከዛ እያለ ሲ እንዴ አንድ አብራኝ የምትሰራ ልጅ ነበረች፣ ኮንስትራክሽን ማለት ነው፣ አንድ ኢንጂነር ነበረች እና ጌዲ ይሄ ነገር አይታል፣ በመስኮት አሳየችኝ። አይታል ሰልጣኞች በሙሉ ከመኪና ይዘው ነው እየሄዱ ያሉት እና ለምንድነው በነፃ የምናደርገው? በቃ ይሄን ነገር ለምን በስነስርዓት ሌጋላይዝ አድርገን ለምን ቢዝነስ ለምን አናደርገውም? እና ለምንድነው ፎር ፍሪ የምታሰለጥነው አለችኝ ማለት ነው። መጀመሪያ ያው እውነት ነው፣ ምክንያቱም ሰዓትን አውጥተህ ቢሮ ተከራይተህ ውሃ ገዝተን ምን ብለን ነበር የምናሰለጥነው። የዚህ ምስክሮች እንግዲህ አሉ፣ ብዙዎች የሰማቸውም አሉ። ከዛ ኦኬ ብለን ያው ሪዝነብል የሆነ አማውንት እንግዲህ ምን መሰለህ፣ አሁን ለምሳሌ ድራይቪንግ ስኩል ቢሆን ሌላ ድራይቪንግ ስኩል ምን አይነት ነው ኤክስፒሪየንሱ የሚለውን አይተህ የሆነ ኮፒ ለማድረግ ትሞክራለህ። የኛ ሌላ ብዙ የሉም። በሞመንቱ ምንም የማውቀውም አልነበረም። ስለዚህ ራሴ ትሬኒንግ ማኑዋል እያዘጋጀው ራሴ የስንት ሰዓት ስልጠና ይሁን የስንት ቀን ይሁን ከዜሮ ነው የጀመርኩት። ገባህ አይደለ? ከዛ ኦኬ ለዚህ ስልጠና ሰዎች ስንት ይክፈሉ የሚለውን ራሱ ምንም ቤዝ አንዳንዴ ሪፈረንስ ትወስዳለህ አይደለ? ለሆነ ሰርቪስ እንትን ስንት ነው እንትን ትላለህ። ምንም ሪፈረንስም አልነበረኝም እና እያለን ኤኒዌይስ የመጀመሪያውን ዓመት ከብዙ ሰክሰሶች ጋር ብዙ ሰው አሰለጠንም። ከዛ በኋላ በቃ ቢሮ በስነስርዓት ሴፓሬት አድርገን በተለይ ኮቪድ ከገባ በኋላ በጦርነቱ ምናምን ከተነሳ በኋላ ያው ብዙ ፕሮጀክቶች ነበሩኝ። በተለይ ወደ ትግራይ ፕሮጀክቶች ነበሩኝ። ሽሬ የኮንስትራክሽን ነው። ሽሬ ላይ አሁን ተመስገን ኢንተርናሽናል ሆቴል የሚባል ምናልባት ካወቀው፣ ሽሬ ላይ አንዱና ትልቁ ሆቴል 90 ቤድሩም ነው ያለው። እሱ ፊኒሽንግ ፕሮጀክቱ የኔ ነበር። ከቻይና እየተመላለስ ማንኪያና እንትን ሳትቀር የሶፍት ሳትቀር ዲዛይን አስደርገን ኤቭሪቲንግ እኔ ነበርኩ አንድ ላረግ የነበረው እና ሁሉ ያው በጦርነቱ በኮቪዱ ቀጥ አለ ኮንስትራክሽን። ስለዚህ ይሄኛው ደግሞ ያው አገሪቱ አንስቴብል ስትሆን፣ ጦርነት ሲኖር፣ ቢዝነስ ሲቀዘቅዝ ደግሞ ሰዎች መውጣት ይፈልጋሉ። ይሄኛው ደግሞ በቃ ዴማንዱ በጣም እየበዛ መጣ። ለብዙ ሰዎች መፍትሄ መሆን ስንጀምር ያው እዚህኛው ላይ ፎከስ አድርገን ፒቮት አደረጋችሁ ወደዚህ። ስለዚህ እንግዲህ አሁን በሰፊው እየሰራን ያለነው ከዚህ ጋር የተያያዘውን ስራ ነው እልሃለሁ። ታዲያ በእጅጉ በጣም የሚያስገርም ነገር ነው እየነገርከን ያለ ነው። ዲቴል እስቲ ወደ ትራቭል ወደ ኮንሰልተንሲ ስትገባ ብዙ አይነት ሰዎች ወደ ተለያየ ሀገር በተለያየ ኬዝ የመሄድ ነገር ይኖራል። ምን ሀገር በጣም ዲማንድድ ነው? ወደ ምን ሀገር ብዙ ሰው መሄድ ፍላጎት አለው? አንደኛው ጥያቄ ይሄ ነው። በመቀጠል ደግሞ ሰክሰስ ሬቱ እንዴት ነው? አሁን ብዙ ሰዎች የሚተማመኑት ያው ኮንሰልታንሲዎቹ ጋር ከሄድኩ ጥሩ ከሆኑ ይሳካልኛል ነው። እኔ እንደሚመስለኝ ካለኝም ትንሽ ልምድ ደግሞ የትኛውም ኤምባሲ ላይ የነሱ የዶክመንት ጥንካሬ እንዲሁም ያው ልምዳቸው ያካበቱት ነገር እነዚህ ነገሮች ናቸው እና እሱን ማይንድ ሴት በትክክለኛ ተመልካቾች መጓዝ ለሚፈልጉት ሼር እንድታደርግልኝ እፈልጋለሁ። እሺ፣ ምንድነው አሁን ሁል ጊዜ ያው የጉዞ ኢንትረስት የሚያዘነብለው ኢዚ ወደሆነው ወይም ደግሞ ኦፖርቹኒቲዎች ወዳሉበት ነው። ያ ማለት አሁን ለምሳሌ ወደ አሜሪካ አሁን ከሌላ ጊዜ በተለየ መንገድ በትራምፕ አድሚኒስትሬሽን የመጡ የተለያዩ አዳዲስ ኢሚግሬሽን ሎዎች ስላሉ አሁን ድሮ ወደ አሜሪካ ነገር ሰዎች በጣም ይጓጉ ነበር። አሁን ግን ቪዛውን ቢያገኙም እዛ ቢቀሩ ለምሳሌ ምናምን
ቻሌንጅ ይኖራል ብለው ነው ያስቡት። ኢቭን የዲፖርቴሽን ኦፖርቹኒቲ ራሱ ሊኖር ይችላል ብለው ያስባሉ። ስለዚህ ኢንተረስታቸው አሁን ብዙ ሰዎች ወደ አሜሪካን ሀገር የመጓዝ አይደለም፣ ይልቅ ካናዳ፣ እንግሊዝ፣ ዩሮፕ። ታዲያ በመቀጠል ጌዲ የምናነሳው በጣም በርካታ ሰዎች እየተጓዙ ነው። ስለዚህ የት ሀገር ነው በጣም ብዙ ሰዎች የተጓዘ ያለውን የሚለውን አይተናል። አሁን ካሉት አዳዲስ ነገሮች ከአሜሪካ ጋር በተያያዘ እስቲ ከሱን ጀምረና በትምህርት በጉዞ ሄዱ የተለያዩ ሰዎች አሉ። እስቲ ሚስኮንሰፕሽኖች አንተ እንደዚህማ አይሆን የሚያልካቸው ነገሮች ካሉ፣ እንዲሁም ደግሞ አሁን ከአዲሱ የሶሻል ሚዲያ ፖሊሲ ጋር በተያያዘ ኤምባሲ ከመግባት በፊት እንግዲህ ሬዲ ሶሻል ሚዲያቸውን ብዙ ሰዎች የሚያደርጉበት አዲስ ነገር አለና እስቲ እነሱን ነገሮች አጫውተን። ያው እንግዲህ አሁን በዚህ በዲጂታል ዘመን ዲጂታል ፉት ፕሪንት የሚባል ነገር አለ። ምናልባት ታውቀዋለህ ብዬ አስባለሁ። እያንዳንዱ ሶሻል ሚዲያ ላይ ፖስት የምታደርገው፣ ሰርች የምታደርገው፣ ላይክ የምታደርገው፣ ሼር የምታደርገው፣ ሪፖስት የምታደርገው እነዚህ ነገሮች በሙሉ ልክ ዲጂታል ፉት ፕሪንት ተብሎ የዲጂታሉ ዳታቤዝ ሲስተም ውስጥ ታሪክ እያስቀመጥክ ወይም እያስመዘገብክ እንደሆነ ማሰብ ይፈልጋል። እያንዳንዱ ሰው ኖት ኦንሊ የአሜሪካ የቪዛ ፖሊሲ ላይ ግን በብዙ ነገር ባክግራውንዱ ሊጠና የሚችልበት መንገድ ሲፈጠር ዲጂታል ወርልዱ ላይ ምን አይነት ኤክስፒሪየንስ አለው፣ ማን ነው፣ ምን አይነት ኢንተረስት አለው የሚለውን ኢዝሊ ማወቅ እየተቻለ የመጣበት ጊዜ ነው። ስለዚህ እያንዳንዱ ሰው ያው መጠንቀቅ አለበት ማለት ነው። ምንን ላይክ፣ ምንን ሼር፣ ምንን ፖስት፣ ምንን ሪፖስት ማድረግ አለብኝ የሚለውን ከወዲሁ በደንብ መጠንቀቅ አለበት ማለት ነው። በኋላ ወደኋላ ተነስቶ ያው ችግር ሊፈጥርበት ስለሚችል ማለት ነው። ስለዚህ የየትኛውም ሀገር አፕሊኬሽን ላይ ተጽዕኖ ቢነግሩንም ባይነግሩንም ባክግራውንድ ቼክ የመደረግ ፕሮባቢሊቲው በጣም ትልቅ ስለሆነ እንደዚህ አይነት ነገሮች ላይ መጠንቀቅ ይፈልጋል ማለት ነው። በጣም ጥሩ። ታዲያ ከዚህ ጋር በተያያዘ አንድም ነገር አለ ብዙ ሰዎች ልብ የማይሏት ዳታ ሼር የሚያደርጉ ሀገሮች አሉ። ለምሳሌ አሜሪካ፣ ካናዳ፣ ኒውዚላንድ እንዲሁም ዩኬ ይመስለኛል። ስለዚህ እነዚህ ሀገራቶች ላይ አንዱ ጋር ያስገባኸውን ዶኪመንት ቆይ እምቢ ሲባል ደግሞ እንትን እሞክራለሁ እና ትንሽ ቀየር አድርገህ መረጃን ስታስገባ በቀላሉ ያንተ ዳታ ሼር ስለሚደረግ እቺንም መረጃ ብታካፍለን። ኦኬ ዌል ምንድነው ምን አይነት ዳታ ነው ሼር የሚያደርጉት የሚለውንም ማወቅ ይፈልጋል። ብዙ ጊዜ ያው ሚስ አንደርስታንዲንግ እንዳለ አይቻለሁ። የዳታ ሼር ያደርጋሉ ሲባል የየራሳቸውን ሲቲዝኖች ዳታ ለምሳሌ ሼር አይደራረጉም። ነገር ግን የሰርድ ካንትሪ ሲቲዝን ኢሚግሬሽን ዳታዎችን፣ ባዮግራፊክ ዲቴይሎችን፣ ሂስትሪዎችን፣ አፕሊኬሽን ዳታዎችን በሙሉ ሼር ይደራረጋሉ። ያ ማለት እኔ ወደ አሜሪካ አፕላይ ሳረግ፣ እኔ ወደ ካናዳ አፕላይ ሳረግ የኔ አሜሪካ አፕላይ ያደረግኩበት ዳታዬ ካናዳዎች አክሰስ አላቸው፣ ያገኙታል ማለት ነው። በፊንገር ፕሪንትህ፣ በምንህ፣ በአሻራህ፣ በፓስፖርት ዲቴይልህ፣ በስምህ ያገኙታል። ስለዚህ ቅድም እንዳልከው ነው ሰዎች የኢንፎርሜሽን ኢንኮንሲስተንሲ ይፈጥራሉ ወይም ኢንፎርሜሽን ጋፕ ይፈጥራሉ። እዛኛው ካናዳ አፕላይ ያደረጉበትን አሜሪካ አፕላይ ሲያደርጉ ትልቅ የዲናያል ሪዝን ነው እንዴ በቃ ዩአር ላየር እኮ ወይም ደግሞ እዛ ጋ ግብቻለሁ ብለህ እዚህ ጋር አላገባውም እስቲ በሲንግል ሞክረው ብሎ ይሞክራል ሰው። አሁን እንደውም እንደዚህ ኢንፎርሜሽን ዳታ ያው ምንድነው 5M የሚባሉ ሀገራት ናቸው እነዚህ። አሁን ደግሞ ሪሰንትሊ እንደውም ቲክቶክ ቪዲዮ ሰርቻለሁ በዚህ ቶፒክ ስፔሲፊክ ቶፒክ ማለት ነው። እና አሁን ወደ 2 ሀገሮች ወይ 3 ሀገሮች ተጨምረዋል ይሄንን ኢንፎርሜሽን ዳታ ከነሱ ጋር ሼር የሚደራረጉ። አንዳንዴ ዳታው ዋን ዌይ ሊሆን ይችላል። ለምሳሌ ያንዱን ሀገር አሜሪካ አክሰስ ልታደርገው ያው የእሷን ግን ላያደርጉት የሚችሉበት ዋን ዌይ ኢንፎርሜሽን ሼር የመደራረግ አግሪመንቶች አሏቸው። ስለዚህ ሰዎች በተቻለ መጠን እኔ አሁን በምንም አይነት አጋጣሚ አፕላይ በሚያደርጉበት ጊዜ ፈርስት አፕሊኬሽናቸው ራሳቸውን ሆነው ቢያደርጉ ጥሩ ነው። የትም ሀገር ቢሆን አሁን እንግዲህ ግሎባላይዜሽን በጣም ተጧጥፏል። ስለዚህ የኤአይ ነገሮች ቅድም ያነሳናቸው ነገሮች አሉ። አሁን እነዚህ 5 ሀገራት
ውስን ሊሆኑ ይችላሉ። ግሎባል ሌቭል ሊመጣ ይችላል ኢንፎርሜሽን ሼር የመደራረግ ጉዳይ ባይዘው ግሎባል ሌቭል ላይ ከመጣ አንድ ሰው ያለው የትራቨል ሂስትሪ ይሁን አጠቃላይ የኤግዚስተንስ ሂስትሪው በብዙ አገራቶች መረጃ ቋት ውስጥ የመግባት እድሉ በተለይ ኒር ፊውቸር ይመጣል ብዬ አስባለሁ። ከቴክኖሎጂው አንፃር በቃ ማን አሁን እኮ ራንደም ፐርሰን አሁን እኔ ጆኤል ጣላርጌ ማን ነው ብዬ እኮ ኤአይ ላይ ሰርች ባረግ ያመጣል። ሶሻል ሚዲያ ሂስትሪህን ምን እነሱ ጋር ደግሞ ያለው ከዚህ የተሻለ ፓወርፉል እኛ ሊሚትድ የሆነ አክሰስ ይዘን እንደዚህ ሲምፕሊ አንድን ተራ ሰው ወይም ደግሞ አንድን ራንደም ሶሪ ፎር ዘ ወርድ ተራ ራንደም ተራ ሲሆን ኔጌቲቭ ያለው ግን ሐሳብህ ተረድቻለሁ። እሺ አንድ ራንደም ሰውን ለምሳሌ ስሙን ሙሉ ስሙን ጽፈህ ትንሽ ዲቴል ብትሰጠው ኤአይ ኢንፎርሜሽን ቢቀላቅል ምንም ቢል የተወሰኑ ቤዚክ ነገሮች ያመጣል። እነዚህ ትላልቅ ሀገራት ደግሞ አሁን ወይም ደግሞ በየትኛውም ሀገር ሌቭል ዲጂታል ፉትፕሪንትህ ትሬስ የመደረግ እድሉ ትልቅ ነው ማለት ነው። ስለዚህ ኢንፎርሜሽን ሼር የሚደራረጉ ሀገራት እስካሁን አሉ። ግን አሁን ላይ አፕላይ የሚያደርጉ ሰዎች ሲያስቡ ማሰብ ያለባቸው ከዛም የሰፋ ብዙ ሀገሮች ኢንፎርሜሽን ሼር ሊደራረጉ ይችላሉ በሚል ነው። ለምሳሌ ዩሮፕ ያው ሸንገን ካንትሪስ የምንላቸው እኮ እነሱ ሙሉ ይደራረጋሉ። ሁሉም ሸንገን ኤሪያ ላይ ያሉ ሀገራት ዳታን ሼር ያደርጋሉ። ስለዚህ ልክ እንደዛ አሁን ግሩፕ ተደርገው ቢሆንም ወደፊት በግሎባል ሌብል ሊሆን ስለሚችል ሰዎች የሚሰጧቸውን ኢንፎርሜሽኖች ኮንሲስተንት ማድረግ መቻል አለባቸው ማለት ነው። ከዚህ የተነሳ የትራቭል ባን እጣፈንታ የደረሳቸው ብዙ ሰዎች አሉ። ለምን እዛኛው ሀገር ላይ አግብቻለሁ ብለህ እዚኛው አላገባውም። ትራቭል ባን ማለት በቃ ወደ ሀገራችን እንዳይገባ ፎር የሆኑ ስፔሲፊክ ፔሪዶች ለ5 ዓመት ለ10 ዓመት አንዳንዴ ለ99 ዓመት based on the fraud you committed እንደዚህ አይነት እድሎች ሊኖሩ ወይም ሊያጋጥሙ ይችላሉ። ስለዚህ በተቻለ መጠን ሰው አፕላይ በሚያደርግበት ጊዜ ራሱን ሆኖ አፕላይ ቢያደርግ ወይም ደግሞ ኮንሲስተንሲ ያለው አፕሊኬሽን የአሁኗን ጉዳይ ሳይሆን የወደፊቱንም አስቦ ቢያደርግ ጥሩ ነው። እኔ ሲምፕል ምሳሌዎች ልንገርህ። ለምሳሌ አንዳንዴ ምን አይነት የትራቭል እድሎች ይመጣሉ። አሜሪካን ሀገር ለምሳሌ በቻምበር ኦፍ ኮሜርስ በኩል የሚዘጋጁ ኤክስፖዎች ይኖራሉ። ለምሳሌ ፖሊተሪ ፋርም ላይ ሪሰንትሊ ነበረ። የሜዲካል ይኖራል፣ የኮንስትራክሽን ይኖራል፣ የማሽነሪ ይኖራል። እንደዚህ የተለያዩ ነገሮች ላይ ብቻ ኤክስፖዎች ይኖራሉ። ቪዛ አፕሩቫል ሬታቸው ትንሽ ሻል ያለ ነው እዛ ፕሮግራም ላይ ልካፈል ስትል ማለት ነው። እና አንዳንድ ሰዎች ለምሳሌ እዚህ ሀገር መኪና አስመጪ ወይም ደግሞ የሆነ ሜዲካል ኢኩዊፕመንት ኢምፖርተር ምናምን ይሆንና ሰዎች አይ በቻምበር ኦፍ ኮሜርስ ምናምን ኮላቦሬሽን የተዘጋጀ ኤክስፖ አለ ፖሊተሪ ፋርም ላይ ለምን የዶሮ እርባታ ምናምን ላይ ለምን አትካፈል? የእሱ ፊልድ ሌላ ነው። ገባህ አይደለ? አፕላይ ያደረገው ቪዛ ታይፕ ወይም ደግሞ አፕላይ ያደረገበት ምክንያት እዛ የሚሄድበት ምክንያት እና የሰውየው እዚህ ሀገር ያለው ፕራይማሪ ኦኩፔሽን ወይም ደግሞ ከረንት ኦኩፔሽን ወይም ደግሞ ከረንት ቢዝነስ ታይፕ ኮምፕሊትሊ ማች የማያደርግ ይሆንና ለምንድን ነው የምትሄደው? እንደዚህ አንተ እኮ እንዲህ ነው ከዛ ሲምፕል ነው ይሰጣል ተብሎ ይገባና ይከለከላል። ከዛ በኋላ ኔክስት አፕላይ በሚያደርግበት ሰዓት የተሻለ ሪዝን እንኳን ኖሮት አፕላይ ሲያደርግ ቻሌንጂንግ እየሆነበት ይሄዳል። ምክንያቱም ትላንት አንሪሌትድ የሆነ ነገር ላይ አፕላይ አድርጓል ተብሎ ማለት ነው። አንዳንዴ ይህን ያልኩ ለምንድነው አንዳንዴ ሰዎች ፖሊተሪ ፋርም ከሆነ ለምሳሌ የሚሄዱበት ጉዳይ ከዛ ጋር የተገናኘ ስራ እንደሚሰሩ ወይም ከዛ ጋር የተገናኘ ምሩቅ እንደሆኑ ትምህርት ባክግራውንዳቸው እንደዛ እንደሆነ ፎልስ መረጃ ይሰጡና ይገባሉ። በቃ ለዚህኛው ቪዛ መሳካት ብለው ማለት ነው። ከዛ ግን ያ ተከትሏቸው ይሄዳል። አሁን ነገ እኔ እኮ የሕክምና ባለሙያ ነኝ ሲል እንዴ ትላንትና ሌላ አላልክም እንዴ የሚለው አያስተውሉትም። ወይም ደግሞ አገር ይቀይሩና እዚህ
ኤኒ ስፔሲፊክ ፊልድ ጥራልኝና እዚህ በዚህ አፕላይ አድርጎ እዛኛው ሌላ ሲቀይር እንትን ሀገር እኮ እንትን ነኝ ብለህ አሳማኝ ምክንያት በሌላ ፊልድ አቅርበው አሁን ደግሞ በሌላ ፊልድ እንደዚህ ሆኛለሁ ብሎ ስለዚህ አፕላይ በሚያደርጉበት ሰዓት በቀላሉ ፊውቸሩንም ማሰብ አለባቸው። ኮንሲስተንት የሆነ ኢንፎርሜሽን መስጠት አለባቸው። አንዳንዶች ይሄንን ለማለፍ ሲሉ ፍራውድ ዶክመንቶች ያዘጋጃሉ። ፍራውድ ዶክመንቶች ወይም ደግሞ ፎርጅድ ዶክመንቶች ያዘጋጃሉ። እነዚህ ፎርጅድ ዶክመንቶች ደግሞ ለመጣራት እድል ይኖራቸዋል ማለት ነው። አሁን እንደዚህ ኢንፎርሜሽን ወይም ደግሞ ዳታ ሼር የሚያደርጉ ሀገራቶች ላይ አፕላይ ስታደርግ ይዘህ የምትገባው ዶክመንት እዛኛው ጋር ሲጋጭባቸው ያጣሩታል። ሲያጣሩት ፍራውድ ሆኖ ያገኙታል ወይም ፎርጅድ ሆኖ ያገኙታል። ሶ እዚህ ሀገር ኢምፕሪዝመንትም ሊያጋጥምህ ይችላል። አንድ ዶክመንተሪ ተመልክቻለሁ። አገሩን ስፔሲፊክሊ ባልጠራው የአፍሪካ ሀገር ነው፣ የእንግሊዝ ኤምባሲ ነች እና ኦልሞስት የሚገቡት ሰዎች ግማሹ ሙሉ ፍራውድ ይዘው ነው የሚገቡት፣ የተሳሳተ ዶክመንት ማለት ነው። ከዛ ኤጀንሲዎቹም በሙሉ ዶክመንት እያስተካከሉ ያስገቧቸዋል ብዙ ብር ለመቀበል። የተሳካላቸዋል፣ ያልተሳካላቸዋል። ቀጥታ እዛው ፖሊስ አዘጋጅተው ኤምባሲው እዛው የተሳሳተ ፌክ ዶክመንት ሲያቀርቡ ኦኬ ፖሊሶቹ ነው ይዛቸው የሚወጡት በቀጥታ ከዛ ከመብዛቱ የተነሳ እንዲቀንስላቸው ማለት ነው። ምክንያቱም የሚገባው ህዝብ በግማሽ ይዞት የሚገባው ዶክመንት የተሳሳተ ከመሆኑ እዛ ቪዛ ያገኛሉ ብሎ ሄደው ሰው ቀጣይ ወደ እስር ቤት ነው ከዛው እዛው ቢሮ ተይዞ የሚሄደው። ኤግዛክትሊ። ስለዚህ እንዳልኩ ነው። አሁን ይሄ ደግሞ ሂስትሪው ላይ ይሄንን ማስቀመጡ ደግሞ ሌሎች ኢንፎርሜሽን ሼር የሚያደርጉ ሀገራቶች ላይ አፕላይ ቢያደርግ እንግዲህ አሁን ሰው አፕላይ የሚያደርግበት ምክንያት የተለያየ ነገር ሊሆን ይችላል። ሶ ለምሳሌ ለሕክምና የግድ መሄድ ቢኖርበት እንኳን ጥሩ ትራቭል ወይም ደግሞ ጥሩ ኢሚግሬሽን ሂስትሪ ስለሌለህ ለሕክምናም ትራቭል ባን ውስጥ ልትገባ ትችላለህ ማለት ነው። ስለዚህ ነገ ለሚያስፈልግህ ጉዳይ መሄድ እንዳትችል እንዳያረግህ አስቀድሞ አፕላይ ሲደረግ ገና ከፈርስት አፕሊኬሽን ጀምሮ ሰዎች የራሳቸውን ትክክለኛ መረጃ ወይም ኢንፎርሜሽን መስጠት አለባቸው ማለት ነው። ኖዊንግ ደ ፋክት ሌሎች ሀገሮችም ያንን ዳታ ሊደርሳቸው ይችላል፣ ወደፊት የጉዞ ባሪየር ሊሆንብኝ ይችላል ብሎ አስቀድሞ ማሰብ ይፈልጋል ማለት ነው። በጣም ጥሩ። እስቲ አንድ ጉዳይ ደግሞ ስፔሲፊክ እያደረግን እናንሳ። ይህንን ለሚመለከቱን በስራ በትምህርት የተለያዩ ሀገሮች በጣም ዲማንድ እየፈለጉ ነው ሰዎች እንዲሄዱ። ጀርመንን ለምሳሌ ብናይ ቻንሰር ካርት የሚባል ኦፖርቹኒቲ አምጥታለች። ሰዎች በቀላሉ እነሱ ሀገር መጥተው እንዲሰሩ የሰራተኛ እጥረት ፖፑሌሽናቸውም ስላለ። ከጃፓን በኩል አሁን እንደተሰሙት 5 ከተሞችን አዘጋጅተው ከ500,000 በላይ አፍሪካውያኖችን ማስገባት እንደሚፈልጉ፣ አውስትራሊያም ላይ እንደዚሁ። ይህን ተከትሎ በጃፓንና በአውስትራሊያ ላይ በጣም ትልቅ ተቃውሞዎች ወጥተዋል፣ ሰልፍ። አውስትራሊያ ላይ ኦሲስ ብለው ራሳቸውን በቃ እኛ አንፈልግም፣ ጃፓንም እንደዚሁ አንፈልግም አይምጡብን እስከመባል ደረጃ እና በጣም ይከብዳል። ከዚህ የሆነ እነዚህ መረጃዎች ስትሰማ በቃ አትምጡብን እያሉ ነው ያሉት እና መንግስት ደግሞ ያስፈልጉኛል እያለ ነው እንደነ ጀርመን ያሉት። እዛው አውሮፓ ውስጥ ወደ ፖላንድ ስትሄድ ደግሞ በፍጹም አንፈልግም እያሉ አይነት አለና ግን እንደዚህ አይነት መረጃዎችን ካናዳም በኩል ፖርታል አዘጋጅተው ሰራተኞችን እየተቀበሉ ነው እና ሁለት የሚጋጩ ነገሮች አሉ። መንግስቶች እየፈለጉ ነው። ስለዚህ ሰዎች እነዚህን እድሎች እንዴት ማግኘት ይችላሉ? ምን አይነት ዶክመንቶች ማዘጋጀት ይቻላል? ይሄ አሁን ለምሳሌ በትምህርት ብናነሳ በትምህርት መሄድ ለሚያስቡ ወጣቶች ምን አይነት ዶክመንት ቢያዘጋጁ ትላለህ? እንደ ማስተርስ ዲግሪ ሊሆን ይችላል። ግን ኮመን የሆኑ ነገሮች ምን አይነት ነገሮች መዘጋጀት አለባቸው? ለምሳሌ ዲግሪህን ብቻ ይዘህ መሄድ አክሰፕት ላይ ይደረግ ይችላል። ምክንያቱም ከጀርባ ትምህርት ሚኒስቴር ሄደህ ኦተንቲኬት የምታስደረጋቸው ነገሮች ሊኖሩ ይችላሉ። ኮመን የሆኑትን ነገሮች እስቲ ከፋፍለን መረጃ እንስጣቸው። ኦኬ፣ እንግዲህ ያው መጀመሪያ ካነሳኸው ሀሳብ ስነሳ የተለያዩ አገር መንግስታት በመንግስታት ወይም በፖሊሲ ሌቭል ፎሪነርስ ወይም ኤክስፓትስ ከውጭ ያስፈልጉናል ይህን ያህል እያሉ በቁጥርም እየሰየሙ የሚጠሩባቸው አጋጣሚዎች አሉ። ወይም ደግሞ አሁን እንደዛ እያደረጉ ያሉበት ሁኔታ አለ። ፖፕሌሽኑ ወይም ማህበረሰቡ ደግሞ ይሄ ምንድነው ዜኖፎቢክ ሄት አይደለ የሚባለው የሌላ አገር ዜጋን የመጥላት ወይም አልፈልግም የማለት ቴንደንሲ ያለባቸው ሀገሮች አሉ። ያው እኔ ከዜኖፎቢክ ባህሪ ጋር ሲነሳ እኔ ሳውዝ አፍሪካን ነው ማስታውሰው። ተመሳሳይ ከለር ያላቸውን የአፍሪካ ዜጎች ራሱ አታክ የሚያደርጉባቸው ጊዜያቶች ነበሩ።
እንዲህ አይነት ነገሮች ብዙ ጊዜ አሉ። ያው እንደው ኢንተርናሽናላይዝ አደረግነው እንጂ እዚህም ሀገር እኮ አንድ ክልል ላይ የሌላ ክልል ሰዎች ሲበዙ ለምን እኛስ ምናምን የስራ እድል የተነጠቀ የማለት ነገሮች በሰፊው አሉ። ብዙ ጊዜ ኢንሴኪሪቲ ይሰማቸዋል ሰዎች የሌላ ሀገር ዜጎች እነሱ አካባቢ መጥተው ዶሚኔት ያደረጉ ከመሰላቸው በጣም ከበዙ ኢንሴኪሪቲ ይሰማቸዋል። ግን ይሄ በግለሰብ ወይም ደግሞ ታች ባለው ማህበረሰብ ዙሪያ ይሄ ሊሰማ የሚችል ስሜት ወይም ደግሞ ፊል ሊደረግ የሚችል ፊሊንግ ሊሆን ይችላል። ግን ያው በፖሊሲ እና በመሪዎች ደረጃ ደግሞ የሚታየው የሆነ አልቲሜት ጎል ይኖራል ወይም ደግሞ የዛን ያህል ሌላ የተጨማሪ ወርክ ፎርስ ካልመጣ አገሪቱ ላይ ያው ሊፈጠር ይህንን ታች ያለው ማህበረሰብ በደንብ እንዲያውቀው ግንዛቤ ካልተሰጠ በስተቀር ታች ያሉት ጎረቤት የሆነ አንድ ጥቁር ወይም አንድ ሌላ ሀገር ዜጋ ጎረቤት የሆነ ሊያስጨንቃቸው ይችላል። ገባል። በአገር መሪ ሌቭል ግን ዋና ሀሳባቸው እነሱ ያን አይደለም። የሆነ ማሳካት የሚፈልጉት ኢኮኖሚክ ጎል ሊኖር ይችላል፣ ኢኮኖሚክ ግሮዝ ሊሆን ይችላል፣ የጎደለ ወርክ ፎርስ ሊኖር ይችላል። ስለዚህ በዛ ሌቭል ነው ሰዎችን የሚጠሩት ማለት ነው። እንደዚህ አይነት ነገሮች ሲኖሩ ሰዎች እኔ አሁን አድቫይዝ የማደርገው ቢቻል በራሳቸው ሌጋል የሆኑ ዌብሳይቶችን በመጠቀም አፕላይ ማድረግ እና አፕላይ ከማድረግ በፊት ደግሞ አንዳንድ ሪኳየርመንቶችን በደንብ አድርጎ ማወቅ ይፈልጋል። አሁን ሪሰንትሊ ይሄ አውስትራሊያ ነው ሜክሲኮ፣ አሜሪካ እና ካናዳ የሚያዘጋጁት የዓለም ዋንጫ አለ። ለዛ ለምሳሌ በጣም ብዙ እድል አለ ምናምን ይሄ ፍሪላንሰሮች ይፈልጋሉ ምናምን የሚሉ ነገሮች አሉ። እና አንድ ልጅ ባለፈው የሆነ ቪዲዮ ሰርቶ ቲክቶክ ቪዲዮ በጣም ገንቢ ነው እና ደስ ብሎኝ ነው ያየሁት። እንዴት ነው? አዎ ይፈልጋሉ ፍሪላንሰሮች ብዙ ይህን ያህል ብለው ተናግረው ይፈልጋሉ፣ ሪክሩት እያደረጉ ነው። ከዛ ግን ኢትዮጵያ ላይ ያላችሁ ምናምን ሪኳየርመንቱን ዲቴል ልጁ ሲናገር እኔ አፕላይ ማድረግ ጀመርኩ አለ እና ስለ አካባቢው በቂ ግንዛቤ አለ ሆይ፣ እዛ አካባቢ ነዋሪ ነህ ሆይ ምናምን የሚሉ ነገሮች ይመጣሉ አለ። ወጪህን በሙሉ ራስህ ከቨር ታደርጋለህ ሆይ፣ ጀስት ፍሪላንሲንግ ነው። ገባህ አይደለ? ስለዚህ እንዲህ አይነት ነገሮች ሲመጡ ዝም ብሎ ይሄ በውዥንብር በስሚ ወደ አፕሊኬሽን ወይም ደግሞ ወደ አላስፈላጊ ኮስቶች ከመሄድ በፊት ፕሮሰሱ የቱ ጋር ጀምሮ የቱ ጋር ያልቃል፣ ምንድን ነው የሚያስፈልገው፣ ሪኳየርመንቱ ምናምን የሚለውን ይሄ ሆል ኢሜጁን በደንብ አድርጎ መረዳት መቻል ይፈልጋል ማለት ነው። ስለዚህ አሁን ያነሳናቸው ለምሳሌ ጃፓን 500,000 ሰው ፈልጋለሁ ብላለች ሲባል ለምሳሌ 500,000 ምን አይነት ሰው እድሜው ከስንት እስከ ስንት፣ ለምሳሌ ከ20 እስከ 40 የሆነ ፈልጋለሁ ብላ ከሆነ እኔ 42 ዓመቴ ወይም 45 ዓመቴ ላይ ጃፓን እኮ ፈልጋለሁ ብላለች ብዬ ላይ ቢደርስታች ቦርድ ምንም ትርጉም የለውም። ገባል። ስለዚህ ያለው ዴማንድ ከኔ ወቅታዊ ሁኔታ ጋር ማች ያደርጋለሁ የሚለውን አይቶ ነው ሰው አክሽን መውሰድ መጀመሪያ ያለበት ማለት ነው። ስለዚህ እነዚህን እድሎች እኔ በመጠቀም አምናለሁ። እንዳልኩ ነው። ለምሳሌ ሊቪንግ ስታንዳርድህን ጠብቀህ ጥሩ ኮምፐንሴሽን አግኝተህ ወደዚህም ሀገር መጥተህ ወደ ተለያዩ ኢንቨስትመንቶች እዚህ እኮ ለዳያስፖራ እንኳን ትልቅ እድል አለ አይደለ? ዳያስፖራ ሆነ መጥተህ ያሉትን የዳያስፖራ ኦፖርቹኒቲዎችም ተጠቅመህ ራስህንም ቤተሰብህንም አገርህንም የሚለውጥ ነገር ማድረግ ማሰብ ጥሩ ነው ብዬ ነው ማስበው። ከዛ በተረፈ ቀድም ያልከው ቀጥለህ የጠየቀኝ ጥያቄ ከተማሪዎች ጋር የተያያዘ ነው። ተማሪዎች ከዚህ ከሚድል ኢስት ከነ ዱባይ ጀምሮ ዩሮፕ፣ ቻይና፣ አሜሪካ፣ ካናዳ ለትምህርት አፕላይ እያደረጉ ይሄዳሉ። በአመት በጣም ብዙ ሺህ ኢትዮጵያውያኖች የስቱደንት ቪዛ እያገኙ ወደ እነዚህ ሀገራቶች ይጓዛሉ። ወደ እነዚህ ሀገራቶች ለመጓዝ አንደኛ ኤጅ ሊሚት ያላቸው ነገር ወይም ደግሞ አንደኛ እድሜያቸውን ኮንሲደር ያደረገ አፕሊኬሽን ነው ማድረግ ያለባቸው። ያ ማለት ለምሳሌ በ30 ዓመት በ40 ዓመት ለአንደርግራድ ምናምን አፕላይ ከምታደርግ ገባህል አሁን 1 and 2 years ጋፕ ራሱ ኋይ ያስብላል። ለምንድን ነው ይሄን? ለምሳሌ 12ኛ ክፍል ዘንድሮ ጨርሰህ
ከ3 ዓመት በኋላ ቢሆን አንደርግራድ አፕላይ ያደረክ ያለው ባያስከለክልም ግን አንድ ቻሌንጅ ሆኖ ይሄ ይርጋፕ ለምን ተፈጠረ የሚለውን ኮንቪንስ ማድረግ እንዲኖርብህ ይሆናል ማለት ነው። ስለዚህ ሰዎች አስቀድመው ይሄ ከዓመታት በፊት እቅድ ሊኖራቸው ይገባል። በተለይ በትምህርት አፕላይ የሚያደርጉ ልጆች ማለት ነው። ውጤትን ሜንቴን ከማድረግ ይጀምራል። ለምሳሌ ለዩኒቨርሲቲ ወይም ለፈርስት ዲግሪ አሜሪካ ወይ ካናዳ የሆነ ነገር ነው መማር የምፈልገው የሚል አንድ ልጅ ከ10ኛ ክፍል ጀምሮ ጥሩ ውጤት እያመጣ ውጤቱን ሜንቴን እያደረገ ለዛኛው ለአልቲሜት ጎሉ አስቀድሞ ፕሪፓሬሽን ቢኖረው ጥሩ ነው። ኤስኤቲ ፈተናዎችን በቃ ኤስኤቲ ፈተናዎችን ይሄ ምንድነው ተሳትፎዎች አሉ ትምህርት ቤት ውስጥ ኤክስትራ ካሪኩላ አክቲቪቲስ ሚኒ ሚዲያ ሊሆን ይችላል፣ የሆነ የስነ ጽሁፍ ነገሮች፣ እነዚህ ነገሮች ላይ ፓርቲሲፔት ማድረጉ ከስኮላርሺፕ ከሚያገኛቸው እድሎች ተጽዕኖ አላቸው። ገባህ አይደለ? የሚያገኘው ስኮላርሺፕ መጠን ከፍ እንዲል የማድረግ እድል አለው። ትምህርት ቤቱ እንዲቀበለው የማድረግ ሰፖርት የማድረግ ነገር አላቸው እነዚህ ዶክመንቶች። ስለዚህ አስቀድሞ እነዚህ ነገሮች ዴቨሎፕ እያደረገ መምጣት አለበት ማለት ነው። ከዛ ሰዎች አፕላይ ሲያደርጉ ከዛ ስፔሲፊክ የሆነ አፕሊኬሽን ቢሆን ጥሩ ነው። አሁን አንዳንዶች የሆነ በባሌም ይሁን በቦሌ ከኢትዮጵያ ሉጣ የሚል አይነት አስተሳሰብ ይዘው ነው አፕላይ የሚያደርጉት። አንደኛው ዩኒቨርሲቲ በባዮሎጂ ያደርጋሉ፣ አንደኛው በኮምፒውተር ሳይንስ ያደርጋሉ፣ አንደኛው በአግሪካልቸር ያደርጋሉ። እነዚህ ፊውቸር ፕላናቸው ምን ቢሆን ነው እንደዚህ የተለያየ ፊልድ አፕላይ ያደረጉት ስትል ፊውቸር ፕላናቸው ከሀገር ወጥቶ መኖር ስለሆነ ነው እንጂ የሆነ ሜዲካል ነገር ተምሬ መጥቼ ሜዲካል ኢንዱስትሪ ውስጥ ገብቼ የሆነ ትልቅ ኢንጌጅመንት ይኖረኛል ብሎ የሚያስብ ሰው በኮምፒውተር ሳይንስ ወይም በአግሪካልቸር አፕላይ ሊያደርግ አይችልም አሁን። ስለዚህ ኤምባሲም ላይ ቪዛ ገና ሊያገኙ ኢንተርቪው በሚደረጉበት ጊዜ እንደዚህ አይነት ጥያቄዎች ይጠየቃሉ። ስንት ዩኒቨርሲቲ አፕላይ ያደረግ? ኦኬ፣ እነዛ ዩኒቨርሲቲ ውስጥ ስንቱ አክሴፕት አደረግ? በምን አይነት ፊልዶች ነው አፕላይ ያደረግከው? ተራ ጥያቄ ይመስላል። አንዱ ጋር በባዮሎጂ፣ አንዱ ጋር በኬሚስትሪ፣ አንዱ ጋር በኮምፒውተር ሳይንስ ምናምን ስትል ኦኬ what is your future plan? ፊውቸር ፕላን እንደዚህ ታዲያ ይሄ ከሆነ ፊውቸር ፕላንህ ለምን ይሄን ፊልድ አፕላይ ያደረግ? ያው እሱንም ካገኘው ሌላ ፊውቸር ፕላን ይኖረኛል አያሳምንም። ገባህ አይደል? ሪጀክት የመደረግ እድልህን ታሰፋዋለህ ማለት ነው። ስለዚህ ተማሪዎች ወደፊት ምን መሆን እንዳለባቸው አስቀድመው ቢያውቁ ጥሩ ነው። አሁን እድሜ ለቴክኖሎጂ። እኛ ድሮ እኔ አሁን ሃይ ስኩል ገብቼ ራሱ ካምፓስ ይመስለኝ የነበረው ወይም ዩኒቨርሲቲ ይመስለኝ የነበረው ልክ እንደ ሃይ ስኩል ሁላችንም አንድ አይነት ፊዚክስ፣ ኬሚስትሪ እያለን የምንማር ነው ይመስለኝ የነበረው። ገባህ አይደል? አሁን ጊዜውም እንደዛ አይደለም። ሁሉ ነገር ቅርብ ነው። እኔ እኮ ስልክ እንኳን ሞባይል ስልክ እንኳን አልነበረም እኛ ስንማር ሃይ ስኩል። ኢንተርኔት ሞባይል ስልክ አልነበረም እኛ ሃይ ስኩል ስንማር። ስለዚህ ይሄ እድሉ ብዙ አልነበረንም። አሁን ላይ ግን ያሉ ተማሪዎች ከዓለም ጋር የመገናኘት እድሉ አላቸው። ጥያቄዎችን ኢዝሊ ዝም ብሎ ሶሻል ሚዲያን ወይም ደግሞ ኢንተርኔትን አላግባብ ከመጠቀም ባለፈ የነሱን ፊውቸር ወዴት ላስኪደው የሚለውን በደንብ አድርገው ሊያጤኑበት የሚችሉበት እድል መዳፋቸው ላይ ያለው። ስለዚህ ካሁኑ ፕላን ቢያደርጉ ምን ስፔሲፊክ ነገሮች ላይ ፎከስ አድርገው ምን ላይ መስራት እንደሚችሉ፣ ፊውቸራቸው ምን ላይ መሆን እንደሚችሉ አስቀድመው ማወቅ ይችላሉ ማለት ነው። በዛ ላይክ ሰክሰስ ያለው ኤፍ1 ወይም ደግሞ ስቱደንት ቪዛ አፕሊኬሽን ሊኖራቸው ይችላል ማለት ነው። በጣም ጥሩ። እዚህ ላይ እንደው ጨመር ለማድረግ ያክል ተማሪ ሆኜ ሃይ ስኩል የተለያዩ ዩኒቨርሲቲዎች ጋር አፕላይ አድርጌ ነበር። አሜሪካ ውስጥ አክሰፕታንሶችንም አግኝቻለሁ። ከ5 በላይ ዩኒቨርሲቲዎች ስኮላርሺፖችንም አግኝቼ ነበር። በዛ ሰዓት ላይ ባይገርምህ ኢንተርኔት ቤት እየሄድኩ ነበረ የምጠቀመው። እስከ 100 ብር ድረስ አወጣ ነበረ በቀን አንዳንድ ጊዜ። ምክንያቱም በቃ ባለችኝ ሊሚትድ ሪሶርስ ነው የምጠቀመው። ያ ሲሆን አድቫንቴጅም አለው። አንደኛ አትባክንም ሁሉም ጋር ጉግል ማድረግ ነው። ኢንተርኔት ካፌዎች የበዙበት ጊዜ ነበር። የኛ እድለኛ ነን። አሁን ደግሞ በቤታችን ነው አፕላይ የምናደርገው።
አንድ የሰራሁት ቪዲዮ ላይ አሁን እቺን ለትምህርትም ለስራም ለሚሄዱ ሰዎች በኤአይ በኩል በጣም የሚገራርሙ አስደናቂ ኢንፎርሜሽኖችን ማግኘት መሰብሰብ ይችላሉ አፕሊካንቶች። ለምሳሌ ጉግል ላይ ስናደርግ የነበረው በኛ ጊዜ እንትን ዩኒቨርሲቲ ምንድን ነው ካፔክስ የሚባል አንድ ዌብሳይት ነበር። እዛ ላይ ያስገባና ይነግርሃል ፐርሰንቴጅ ምን ያህል አክሰፕታንስ እንዳለው። አሁን ግን አንተ ሲቪህን ታስገባለታለህ። ይሄን ያህል ጂፒ አለኝ፣ ይሄን ያህል ኤክስትራ ኮሪኩላር አክቲቪቲ አለኝ፣ ይሄን ያህል ስትለው ኦኬ አንተ እኮ አፕላይ ብታደርግ እንደዚህ አይነት ዩኒቨርሲቲ ብሎ ያማክራል። እዚህ ዩኒቨርሲቲ ደግሞ አፕላይ ለማድረግ ዴድላይኖች ማክበር አለብህ። ይሄ ዴድላይን እንደዚህ ነው። ኤርሊ አክሰፕታንስ ከፈለክ ይሆና፣ ከዛ ደግሞ ስኮላርሺፕ ማግኘት ከፈለክ ይሆና፣ ሜሪት ቤዝድ አለ። በመቀጠል ፋይናንሻል ኤድ ፎርም የምትሞላው በዚህ ነው። ብር የለኝም እኔ ስኮላርሺፕ ለማግኘት ነው ካልክ አድቫይስ ያደርጋል። ይሄንን ምክር አሁን 12ኛ ክፍል ከመሆነ 10ኛ ክፍል ላይ አዘጋጀኝ እስቲ በየቀኑ ፕሪፔር ላድርገው ብትለህ ብትጠይቀው ኤአይውን ትልቅ ኮንሰልቴሽን ይሰጣል። ከ10ኛ ክፍል 11ኛ ክፍል 12 ምን ማድረግ እንዳለብህ እቅድ ያወጣልሃል። የት ዩኒቨርሲቲ አፕላይ ማድረግ አለብህ የሚለውን እና ሁሉንም ሰው ሰጀስት የማደርገው አንዳንድ ዩኒቨርሲቲ አክሰፕት ተደርገው ቪዛ የሚከለከሉ ተማሪዎች አሉ፣ ፊውቸራቸው ግራ የሚገባቸው። ስለዚህ ቀላል የሆኑ ለቪዛ የሚመቹ ሀገሮች እንደ ዱባይ እንደ ቻይና አፕላይ ማድረግ ይችላል። አሁን ቻይና ውስጥ በጣም ብዙ ዩኒቨርሲቲዎች የአሜሪካም የዩኬም ብራንች አላቸው ዱባይን ጨምሮ። ስለዚህ ኦፕሽን ቢይዙ የምለው ነገር አለ። አንድ ሀገር ላይ ብቻ አፕላይ ከማድረግ አንጻር ኦፕሽን ቢያዝ የምለውም ሰጀሽን አለ። እንዴት ታየዋለህ ይሄንን? እውነቱን ለመናገር ያው ትክክለኛ ፖይንት ነው ያነሳው። ምንድን ነው እንግዲህ ኤአይ አሁን ባለንበት ጊዜ ላይክ ሚራክለስ የሆኑ ሰፖርቶችን እየሰጠ ነው ያለው። ላይክ አንዳንዴ የልብ ጓደኛዬ የሚመክረኝ ሁላ እስኪመስለኝ ድረስ የሆነ ሀሳብ ጠይቄው መልሶልኝ ከዛ በኋላ ስለ እንትንም ትፈልጋለህ እንትንም ላብራራለህ ሁላ ይልሃል። ገብቶሃል አይደል? ስለዚህ ይህንን እንደነገርኩ ነው። ሰዎች እጃቸው ላይ ያለውን እድል በሰፊው ሊጠቀሙበት ይገባል። ኤአይን የስንፍና መሳሪያ እያደረጉ ያሉ ሰዎች እንዳሉ አውቃለሁ። ባይዞ ያ ማለት ጀስት እስቲ ሲቪ ያዘጋጅልኝ ምናምን ብሎ ኤዲት እንኳን ሳያረጉት የኤአዩን አሰምፕሽን ኤዲት እንኳን ሳያረጉት ሳያውቁት ምን እንደጻፈላቸው ጀስት ፕሪንት አውቱን ይዘው የሚመጡ አሉ። እዛ ላይ ያለውንና እነሱን ስጠይቃቸው ይሄ እንደዛ ብያለው እንደ ምናምን ይለዋል። እና በዚህ ሌቭል መሆን የስንፍና አጋዥ አይደለም መሆን ያለበት። ኤአይ ግን ቅድም እንዳልከው ደሞር ኢንፎርሜሽን በሰጠኸው ቁጥር ደሞር ዲቴል እና ስፔሲፊክ ለአንተ የሚጠቅም ነገር ይነግርሃል ኤአይ። ስለዚህ አንተ ደግሞ ላይክ ኢንፎርሜሽኑን የሆነ ኢንፎርሜሽን ካሳጠርክበት የራሱን ወይም ደግሞ ሰፋ ያለ ወይም ደግሞ ጀነራል ነገር ሊመስለው የሚችለውን ነገር ይሰጣል። ኤግዛክትሊ። ስለዚህ ሰዎች ተማሪዎች ለምሳሌ ሳድቅ እንትን ነው መሆን እንፈልግ ወይም ደግሞ ለምሳሌ በስራ ዘርፍ መሰማራት እንፈልገው በዚህ ዘርፍ ነው። ስለዚህ ለዚህ ምን ልማር ከሚለው ጀምሮ ራሱ ቢጠይቁት ካሁን ካላቸው ጀምሮ ሪፈረንስ እየሰጠ እንደዚህ ብታደርጉ እንደዚህ ዩኒቨርሲቲ እንደዚህ እያለ ቅድም ያልካቸውን ስኮላርሺፕ ኦፖርቹኒቲዎች መቼ አፕላይ ቢደረጉ ጥሩ ነው፣ እስከዛ ምን መደረግ አለባቸው፣ ኤቭሪ ዲቴል ያግዛል። ስለዚህ እነዚህ ነገሮች ማድረግ ካሁኑ ኤክሰርሳይዝ ማድረግ በተራ ነገሮች ከኤአይ ጋር ኢንጌጅመንቱን ፈጥሮ በደንብ አድርጎ መላመዱ ጥሩ ይመስለኛል። ታዲያ እንግዲህ በሚገርም ሁኔታ ኤአይም እንደዚህ ከሆነ ምን አይነት ሰጀሽን አለ ለሰዎች ስፔሲፊክሊ? በቃ በኤአይ አፕላይ ብቻ ያደርጉ ወይስ ኮንሰልተንሲ ያስፈልጋል? ስራ ላይ አደጋ ይጥላሉ ይሄ ነገር? እሱስ እኔ ኤአይ ያው ሰፖርቲቭ ሆኖ ነው ያገኘሁት። አጠቃቀሙን ግን ሁሉም ሰው ያው ፕሮስ ኤንድ ኮንስ ይኖራሉ ብዙ ነገሮች አዳዲስ ነገሮች ሲመጡ። ስለዚህ ኤአይ እስከ ቱ ዋት ኤክስተንት ልጠቀመው ኤአይን የሚለው ነገር በደንብ ሊጠናበት ይገባል። በተለይ ይሄ ህይወትህ ላይ አሻራ ሊጥሉ የሚችሉ አይነት ዲሲሽኖችን ዝም ብሎ በኤአይ አውትፑት ብቻ ዲሳይድ ማድረጉን አላምንበትም። ገብተዋል አይደለ? በኤአይ በጣም ብዙ በቂ እውቀቶች ልታገኝ ትችላለህ። ግን ፕራክቲካል ደግሞ ኤክስፒሪየንስ ያላቸውን ሰዎች ብታማክር፣ ለምሳሌ ኤአይ ቤዝድ የሆነ ኢንፎርሜሽን ስለ ዱባይ ቪዚት ለምሳሌ ላገኝ እችላለሁ። ገባህ አይደለ?
ኤአይ ቅድም እንዳልነው ነው ዲጂታል ፉትፕሪንት ያለው ነገር አለ። ወይም ይሄ ዲጂታል ዳታቤዝ ላይ ያለውን ኢንፎርሜሽን ነው አናላይዝ አድርጎ ሊሰጥህ የሚችለው። ሶ የግድ ዳታቤዝ ላይ የገባ ነገር ብቻ ነው የሚያውቀው ኤአይ እንጂ አየር ላይ ያለ ነገር ወይም እኔ እናንተ አይምሮ ውስጥ ያለውን ነገር ጨምቆ ሊሰጥህ አይችልም። ስለዚህ የሆነች ኖሌጅ ጋፕ መኖሯ አይቀርም። ስለዚህ ያችን ኖሌጅ ጋፕ ኤክስፒሪየንስ ካላቸው ሰዎች ወይም ደግሞ ከቦታው አድቫይስ ቢወሰድ ጥሩ ነው። ግን እንዳልኩ ነው የሰው ሁሉ አንደርስታንዲንግ አንድ አይነት ሌቭል ነው ብዬ አላስብም። ወይም ደግሞ የሰው ሁሉ አይኪው ወይም የኢትዮጵያዊ ሁሉ አይኪው አንድ ሌቭል ላይ ነው ብዬ አላስብም። ስለዚህ አንዳንዶች ያለማንም እርዳታ አንዳንዶች አይደለም በጣም ብዙዎች ራሳቸው አፕላይ አድርገው ራሳቸው ለኢንተርቪው ተለማምደው ራሳቸው ገብተው ራሳቸው ቪዛ አግኝተው የሚሄዱ ሰዎች አሉ። ክሊር ነው አይደለ? ኖሌጅ ጋፕ አለኝ ብሎ የሚያስብ ሰው በኤአይ ብታገዝም ወይም ደግሞ በኤኒ ኢንተርኔት ቤዝ ያደረጉ እንትኖች ዩቲዩብ ሌክቸሮች ምናምን በእነሱ ብታገዝም ግን ኖሌጅ ጋፕ አለኝ የራሴን ጥያቄ በደንብ አድርጌ ጠይቄ ስፔሲፊክ የሆነ ፕሪፓሬሽን ሊኖረኝ ይገባል የሚሉ ሰዎች ተጨማሪ አማራጭ ቢያደርጉ ጥሩ ነው። ማንዳቶሪ የግድ ነው እንደዚህ መደረግ አለበት የምለው ነገር አይኖረኝም። ገብተዋል? አሁን እኔ ፐርሰናሊ በሌላ ነገር ዙሪያ ሲምፕሊ አንድ ነገር ልንገርህ፣ የኔን ኤክስፒሪየንስ ልንገርህ። ከዚህ በፊት ቤልጂየም ቪዛ አፕላይ አድርጌ ምን እንዳጋጠመኝ ነው የምነግርህ። እና የዛሬ ረዥም ዓመት ነው አክቹዋሊ ይሄ ቪኤፍኤስ ሳይመጣ ነው። ቤልጂየም ኤምባሲ እዛው ቤልጂየም ነው ቪዛ አፕላይ የምታደርገው። እና ፋይል ሰብሚት ላደርግ ሲሄድ መጀመሪያ ጉግል አደረግኩኝ ሪኳየርመንቶቹን ጉግል ሳደርግ በቃ ቪዚት ለማድረግ ከሆነ እንትን ይላል። እና ለምሳሌ ኢንቪቴሽን ካለ ኢንቪቴሽን፣ አለበለዛ ሆቴል ቡኪንግ የምትላለች። ከዛ እኔ እዛ የማውቀው ዲስታንት የሆነ ሪሌቲቭ አለኝ የሩቅ ዘመድ፣ ግን የሄደበት ኬዝ አሳይለም ኬዝ ነበረው ምናምን ኮምፕሊኬሽን አለው። ስለዚህ ኢንቪቴሽን አልፈለኩም፣ ጀስት ሆቴል ቡኪንግ ነው ያደረግኩት። እና 100% ሬዲ ሆኜ ነው የሄድኩት እዛ ጋር ያለውን ፋይል ማለት ነው። ከዛ ፋይል ኮሌክት የምታደርገዋ ሴት ኢትዮጵያዊ ነች እና ቼክ እያደረገች ነው እንደ ቼክ ሊስት የምትቀበልህ። እና ኢንቪቴሽን አለችኝ። ከዛ አይ ኢንቪቴሽን የለኝም፣ አይ በቃ ኢንቪቴሽን ይዘና እዛ ካለ ሰው አለችኝ። ኖ ሪኳየርመንቱ ላይ ኢንቪቴሽን ኦር ብሎ ሆቴል ቡኪንግ ይላል፣ ይሄው ሆቴል ቡኪንግ አልኳት። ከዛ ኖ እኔ ለአንተ ብዬ ነው፣ እኛ አይደለንም ጀጅ የምናደርገው ኢቫሉዌት የምናደርገው፣ ፋይልህን አስተላልፈዋለሁ ግን ያለ ኢንቪቴሽን ቪዛ አይሰጥህም አለችኝ። አይልም በቃ ጀስት ሪኳየርመንቱ ላይ ኦር ነው የሚለው። ስለዚህ በዚሁ ላስገባለህ እና ኢቫሉዌት ትደረጋለህ አለችኝ። አዎ አልኳት። ኮንፊደንት ነው። አዎ ምክንያቱም 100% ያለውን በሙሉ አሟልቻለሁ። ባንክ ስቴትመንቱን፣ ሆቴል ቡኪንግን፣ ትራቨል ሪዘርቬሽንን፣ የትራቨል ኢንሹራንስን ሁሉ የተባለውን አድርጌያለሁ። ከዛ ካፕል ኦፍ ትራቨል ኤክስፒሪየንስም ነበረኛን ጊዜ። ከዛ እሺ ያለች በቃ አስገባች። ከዛ ኔክስት ልክ ያው ቪዛ ሲደርስም ሳይደርስም ብቻ ውሳኔው ሲደርስ ፓስፖርትህና እና ኮሌክት አድርግ ተብሎ ይደወልልሃል። እና ተደወለልኝ አፍተር ሰም ታይም ማለት ነው። እና ተደወለልኝ ሰላም ጊዜው እና ፓስፖርትን ኮሌክት አድርግ አለችኝ። በስልክ አይነገርም፣ ጀስት ስትደርስ ነው የምታየው ፓስፖርቱ። እና ሳይ ብዬ ስከፍት ኦልሬዲ ቪዛው ተመቷል። ገብተዋል አይደል? እና እንትን አርጋኝ ነበር ዳውት እንዳረጋ እኔ ቢሆን መልስና ያንን ነው ማረጋው። ቪዛ ዜክሽን ላይ ነች ላንተ ነው እያለች ነው ምናምን። ግን አንብቤ ነው የገባሁት። መስፈርቶቹን ለማሟላት ሞክሬ ነው የገባሁት። በዛ ቪዛ ምን የት እንደሚሄድ ሁሉን ነገር ጨርሼ ነው የገባሁት። ከዛ እዛ ስደርስ የገጠመኝ ቻሌንጅ ከእንትኑ ተለየብኝ። እና አንዳንዴ እንዲህ አይነት ሪስኮች ልትወስድ ትችላለህ ልልህ ነው። አሁን እሷ ራሱ ሌላ ሶስት ተማክራ ይቻላል ትላለች። ከዛ በኋላ ትላለች። ከዛ ቪዛው ተሰጠኝ። ቤልጂየም ምን አለች?
ምንም አላለችኝ። ፓስፖርቴን ያው ትሰጣለች ታሽጎ ይዘህ ትወጣለህ። ያው ስወጣ ነው ያየሁት። በቃ ምንም አላለችኝም። ቤልጅየም ያኔ በጣም ብዙ ቦታ ነው የሄድኩት። ብራሰልስ፣ ጌል፣ አንትዋርፐን፣ ጌንት ምናምን የሚባሉ ከተሞች አሉ። በጣም ብዙ ጎበኘው። ፍራንስን ያኔ ነው ያየሁት። ኔዘርላንድን፣ አምስተርዳም ምናምን የዓለማችን ስመጥርና ሀብታም የምትባለው ሀገር ሉክሰምበርግን ያኔ ነው ያየሁት። እነዚህ ነገሮች ያኔ ነው ትራቭል አድርጌ የመጣሁት ማለት ነው። በሸንገን ቪዛ እነዚህ ሀገሮች 27ቱን ሀገሮች አክሰስ ማድረግ ይቻላል። ከዛ ውስጥ እነዚህን ብቻ ነው ያደረግኩት እና ምን ልልህ ነው ሪኳየርመንቶቹን በደንብ አድርጎ አንደርስታንድ ማድረግ እችላለሁ ከዛ የሚያስፈልገው የሚል ሰው በራሱ ማድረግ ይችላል። እኔ ያኔ ማንም አላማከረኝም። ገብተዋል አይደለ? አሁን ኤቭሪበዲ መመከር አለበት እያልኩ አይደለም፣ ግን አይምሮህን ተጠቅመህ እንደዚህ አይነት ሰፖርቲቭ ነገሮችን ተጠቅመህ ከዛ ዳውት ካለህ ደግሞ ሰፖርት ከሰዎች ኤክስፒሪየንስ ካላቸው ሰዎች ሰፖርት አግኝተህ ኢዝሊ ቪዛህን አግኝተህ መንቀሳቀስ ትችላለህ ማለት ነው። እኔም እንደዚህ አይነት ነገር በቅርብ ሞክሬ ነበርና በቃ እንዳጋጣሚ የመሄድን ፕላን አልነበረ። የሆነ ሰዓት አንዳንድ ኦፖርቹኒቲ መጣ። ኦኬ ልሞክር ብዬ መረጃዎች በኦንላይን መልኩ ተመለከትኩ፣ አየሁ። እዛ የነበረ ሰው አማከርኩ የሚያስፈልገኝ ነገር። ከዛ እንደ ቀልድ ፎርሙን ሞላሁት። ቀኑ ደረሰ፣ ገባሁ። ጀስት ኮንፊደንስ ቢሰጡኝም ባይሰጡኝም ችግር የለውም በሚል እንትን አልኩ። ከዛ በኋላ ቪዛውን አገኘሁ የዩሮፕ። እንደዛው ኦኬ እንደዚህ ቀላል ነው እንዴ ምናምን አሪፍ ነው ታዲያ ብዙ ሰዎች እንዴት እንትን ይላሉ ምናምን ብዬ አሰብኩ እና ኢንፎርሜሽኑ ካለን ማማከር ያለብን ሰው እንትን ካለን በቃ ሙሉ በሙሉ ደግሞ ዲፔንድ አለማድረግ ነው ብዬ አስባለሁ። ማግኘት አለብኝ ብለን ፕሪቪሌጅ ሆነ ካልሰጡ አልሰጡንም ነው በቃ ማስተካከል ያለብን። የሚገርምህ አሁን እኛ ትሬኒንግ ራሱ ስንሰጥ አንዳንድ ነገሮችን እንዴት ነው የእያንዳንዱ ሰው ኬዝ የተለያየ ይሆናል። ስለዚህ አንዳንዴ ለራሳቸው አይምሮ ነው አሳልፈ የምተዋቸው። ያ ማለት እናንተ ዲሳይድ አድርጉ። እኔ የሚታየኝ ይሄ 1+1 2 አይነት ነገር የለውም። ኮንሰልታንሲ ማማከር ለሰዎቹ መወሰን አይደለም ማማከር። ገባህ አይደለ? ግን ያለውን እንደዚህም አለ እንደዚህም አለ እንዴት ታየዋለህ ብለህ ሰውየውን ለዲሲሽን ብቁ ማድረግ መቻል ነው። ስለዚህ ስናማክራቸው እኛ ብዙ ጊዜ እንደዛ ነው የምናደርገው። አንዳንዱን ለእኛም ውሳኔ የሚከብድ ነገር አለ። ባይዘ አሁን ያው ሚዲያ ላይ ማላነሳቸው በጣም ብዙ ነገሮች አሉ። አሁን ሲምፕል ከገጠመኝ ነገር ውስጥ የእጮኝነት ፕሮሰስ ጀምራ እጮኛዋ ሞተ። ስለዚህ አሜሪካን ሀገር ነው። የእጮኝነት ፕሮሰስ ጀመረች፣ እጮኛዋ ሞተ። የእጮኝነት ወይም ደግሞ K1 ቪዛ ፕሮሰስ ምንድን ነው? እንደሄድክ በ90 ቀን ውስጥ ያንን ሰው ማግባት አለብህ። ገባህ አይደለ? ስለዚህ ያ ሰው ሞተ ማለት ያው ፕሮሰሱ ፌል አደረገ ማለት ነው። ከዛ መታ በቃ እኔ ፌል እንዲያደርግ አልፈልግም። እንግዲህ አናነሳው ሰውየውን። ገባህ አይደለ? እኔ ፌል እንዲያደርግ አልፈልግም፣ እሱን አጥቼዋለሁ፣ ግን አትሊስት ፕሮሰሱ ፌል እንዲያደርግ አልፈልግም። ስለዚህ ምን ላድርግ የሚል አይነት ምክርም ጥየቃ ይመጣል። እንደዚህ ሲሆን በቃ ወዲያውኑ አትችይም ምናምን ማለት ትክክል አይደለም። ወይም አንዳንዴ በተሰበረ ልብ ነው ሰው የሚመጣው። ስለዚህ ዝም ብለህ ያለውን ነገር ቀስ እያልክ ከዛ የቪዛ ታይፑ ምን ማለት እንደሆነ በዛ ቪዛ ታይፕ የሚሄድ ሰው እንደሄደ ያንን ሰው ማግባት እንዳለበት በቃ አልችልም ማለት ነው ብሎ ይመለሳል ማለት ነው። ገባህ አይደለ? ስለዚህ ያው ብዙ ገጠመኞች አሉ። ከገጠመኞች ውስጥ እስቲ እንደው ከገጠመኞች ውስጥ ካነሳን እዛ መናገር የምትችላቸው ነገሮች ከሆኑ ቪዛ ሴክሽን በነበረ ጊዜ ላይ ሊሰጥ የነበረ ሰው ሲከለከል በቃ ኦልሬዲ ኦፊሰሩ አምኖበት የተከለከለ ሰው አይተሃል? በቃ ሊሰጠው ደርሶ ምን ብሎ ከልክሎት ያውቃል? እስቲ እሺ፣ 2 ሰዎች አስታውሳለሁ። አንደኛው ቅድም አንስቼልህ ነበረ፣ መልቲፕል ትራቨል ሂስትሪ የነበራት ጥሩ ቦታ ትሰራ የነበረች ሴት ፓስፖርት ሲታደስ የእንግሊዝ ቪዛ ያለበት ፓስፖርት የተወሰደ ብላ ሮንግ ኢንፎርሜሽን
እሷም ሳታስበው እንዴት እንዲህ እንዳለች እንኳን ሳታውቀው ሰጥታ ኦልሬዲ ሊሰጣት የነበረ ቪዛ ስትከለከል አይቻለሁ። አንድ እናት አስታውሳለሁ ኢንተርቪው እየተደረጉ የሚሄዱበት ስፔሲፊክ ፐርፐዝ ልጃቸው መንታ ወልዳ ለማድረስ ነው የሚሄዱት እና በቃ ጨርሶ ቪዛውን በቃ አፕሩቭ እያደረገላቸው ምናምን ምን ይጠይቃቸዋል? ማዘር ሌላ ሊያደርጉ የሚፈልጉት ነገር አለ ብሎ ይጠይቃቸዋል። ሶ ሲሪየስ የሆነ ሰርጀሪ ማድረግ እንደሚፈልጉ ሕክምና እንዳላቸው እዚህ ጋር የወጣባቸው የሆነ ነገር እንዳለ ምናምን ተናገሩ ማለት ነው። እና ፕራይመሪ ፐርፐዛቸው እሱ አልነበረም፣ ግን ከሄድኩ አይቀር በዛው ነው አባባላቸው፣ አገላለጻቸው ከደግነት። አዎ በቃ እንደው ከሄድኩኝማ እንትኑንም ባረግ አይነት ነገር ነው። ገባህ አይደል? እና ፕራይመሪ ፐርፐዛቸው መንታ የወለደች ልጃቸው መጠየቅ ነበረ። ሶ አላስፈላጊ ሀሳብ ከማንሳታቸው የተነሳ በጣም ነበር ያሳዘኑኝ ሲከለከሉ እሳቸው። ምክንያቱም ልጃቸው ብቻዋን ናት እዛ፣ ሰፖርት ትፈልግ ነበረ። መንታ ነው የወለደችው። በቃ በጣም ተቸግራ ነበር። ከሳቸው ኢንተርቪው ተነስቼ ነው የምነግርህ። እና ሴትዮ በቃ ኬዟን አውቆ ልጇን ሰፖርት ማድረግ አለባት ብሎ በማሰብ ቪዛ አፕሊኬሽኗን አፕሩቭ ወደ ማድረግ ሂደት ላይ እያለ ነው ጀስት ራንደም ጥያቄ አልቋል በሚል ነው። ሌላ ማድረግ የሚፈልጉት ነገር አለ ማዘር ሲላቸው በቃ ትዝ ያላቸውም እዛው ነው የሚመስለው። እንደው እዚች ጋር የምታመኝ ነገር አለች እና እንደው በኦፕሬሽንም ቢሆን እንደው ቢወጣል። ኦኬ ሌላም አሁን ይሄ ሌላ ኢሹ ነው። ገባህ ደግሞ በጣም ብዙ ኢትዮጵያውያኖች አሜሪካን ሀገር ይሄዱና ወልደው ታክመው ምናምን በኢንሹራንስ ከቨር ያስደርጋሉ ወይ አይከፍሉም ወይ ምናምን እና ኔጌቲቭ የሆነች ነገር አለች እና ከዛ የተነሳ ቪዛቸውን ከለከላቸው ማለት ነው። እና ይሄ ያው ከነበረኝ ቆይታ ኢምሮ ውስጥ እስካሁን ድረስ ያለ ነው ማለት ነው። የሚገርም ነው። ሌላስ የተመለከቱ በቀን ውስጥ በጣም ብዙ ሰው ቪዛ ሲሰጠው ሲከለከልም ታያለህ እና ከአለባበስ ጀምሮ ምን አይነት ሁኔታዎች ይዘው መግባት አለባቸው ሰዎች? ዶክመንትን በጣም ብዙ ዶክመንቶች ይዘው መጥተው ዶክመንት ራሱ ቼክ ሳይደረግ ያለፉ ሰዎች እስቲ እንደዚህ አይነት ኦብዘርቬሽኖች እንግዲህ ያው ብዙ ዲቴሎችን ያው እንዳልኩ መናገር አልችልም፣ ግን አንዳንድ ሰዎች ቪዛ ኦፊሰርን ኢምፕረስ ከማድረግ አንጻር የሚመጡ ሰዎች አሉ እና በቃ አለባበሳቸው ጥቁር መነጽር እዛ ውስጥ ገጭ አድርገው ምናምን ይሄ ያለ አይደለ ራፐር መስለው የሚመጡ አሉ። ወይ ደግሞ ይሄ የአሜሪካዊ ስታይል እንትን ለማድረግ የሚመጡ አሉ ምናምና ያው which is funny ገና እነሱ ሲያዩዋቸው ብለው ነው የሚቀበሏቸው። easily they are well trained by the way የሰዎችን ሳይኮሎጂ፣ የሰዎችን ካልቸር፣ የሰዎችን ላንጉዌጅ፣ የሀገሪቱን ከረንት ሲቹዌሽን በደንብ አድርገው ጠንቅቀው የሚያውቁ ሰዎች ናቸው እዛ ጋር ያሉት። ስለዚህ ማንን በምን መልኩ ኢምፕረስ ለማድረግ እንደመጣ ገና እነሱ ጋር ሳይደርስ ኢዝሊ የሆነ ስቴፕ ኦብዘርቭ የሚያደርጉበት ሁኔታ አለ። ስለዚህ ሰዎች ቢቻል ራሳቸውን ሆነው አፕላይ የሚያደርጉበትን ፐርፐዝ የሚመስል ሆነው ቢሄዱ፣ ለምሳሌ እግር ኳስ ተጫዋች ሆኖ በቱታ ቢመጣ ኢትስ ኦኬ። እግር ኳስ ተጫዋች ሆኖ በቱታ ቢመጣ ኢትስ ኦኬ። የሃይማኖት አባት ሆኖ የሃይማኖት አባት ሆኖ በሃይማኖት ልብስ ቢመጣ ኦኬ። እነዚህ ነገሮች ኢቨን መጽሐፍ ቅዱስ ራሱ አንድ ኤክስፒሪየንስ የሰማሁት ነበረ። ከመጽሐፍ ቅዱስ ላይ ጥቅስ አንብበህ ንገረኝ። እና መጽሐፍ ቅዱሱን በእጁ ይዞት ነበር ሃይማኖት አባት ሆኖ እና በጣም በቃ እጁ ላይ ይዞት በቃ እንደዚህ አይነት ከኦኬዥን ከሚሰሩት ጋር ኢምፓክት አለው። እንደዚህ አይነት ነገር ይኖራል። ምንድነው እንዳልኩ ነው። አሁን ብዙ ጊዜ ሌጂቲሜት የሆነ ሪዝን አለ ወይ አፕላይ ላደረክበት የቪዛ ታይፕ የምትሄድበት ሌጂቲሜት የሆነ ሪዝን አለ ወይ የሚለውን ቪዛ ኦፊሰሩ ኢቫሉዌት ማድረግ ይፈልጋል። ሶ ካልከው ነገር ጋር የተያያዘ ነገር ይጠይቅሃል። ሲጠይቅህ ግራ ከተጋባህ ያው you are not legitimate for that specific trip ብሎ ዲሳይድ እንዲያደርግ ያደርገዋል ማለት ነው። ስለዚህ
ሆነ መገኘት መቻል አለብህ አፕላይ የምታደርገውን ነገር። ለዛ ነው ቅድም ያልኩህ እዚህ ሀገር ፕሮፌሽንህ መኪና ሻጭ ከሆነ የዶሮ ሻጭ ኤክስፒሪየንስ የሚያስፈልገው አፕሊኬሽን አፕላይ አድርገህ መሄድ የለብህም። ገባ? ራስህን ሆነህ ብትሄድ አሁን ለምሳሌ ስለ ፖድካስት ብትጠየቅ አንተ እንዴት ነው ፖድካስት ለምሳሌ ካሜራ ሴታፑን ምን ትጠቀማለህ ምናምን ብትባል ማጥናትም አይጠበቅብህም። እንትን ካሜራ እጠቀማለሁ 3 አንግል ነው እንትን ማድረገው ላይት። ይህንን ለማለት እኔ ልለማመድ እችላለሁ። አንተ ግን ሆነህ ስለሆነ አፕላይ እያደረክ ያለኸው የምትናገርበት መንገድ ራሱ ናቹራሊ ነው ፍሎ ያለው። እነሱ ያንን ሳይኮሎጂካል የተጠና የተሸመደደችና በደንብ ታውቀዋለህ። እኔ አሁን ሳወራህ እኮ ያጠናሁትና የኖርኩትን ነገር ስነግርህ አንተ እንኳን ኦብዘርቭ ታደርገዋለህ። እነሱ ደግሞ በደንብ ሳይኮሎጂ ትሬኒንግ ወስደው የሚመጡ ሰዎች ናቸው። ስለዚህ ይሄን እልሃለሁ ማለት ነው። ሌላው ከዚህ ከኢሜጅን ከማንበብ አንጻር እንዲሁ እዛ ሳይሆን እኔ በራሴ ትሬኒንግ ሰርቪስ መስጠት ከጀመርኩ በኋላ እንዲሁም አንድ ገጠመኝ ልንገርህ። ልጅቷ ጊዜው አይ ቲንክ የሆነ ባህል ነገር ነው ምናምን እና ስግደት ምናምን ያለበት ሲዝን ላይ ነው እና ብቻ በጣም ብዙ ቀጠሮ ስለነበረ በተለይ ሁሉም ሰው ራሱ ጌዲዮንን ካላገኘው ስለሚል እቸገር ነበር እና አሁን ባይዞ ዌል ትሬንድ የሆኑ ልጆች አሉኝ አሁን ከኔ ጋር 3 ዓመት ድረስ አብረው የሰሩ። ስለዚህ አሁን በጣም ብዙ በርደን ቀሎልኛል። በፊት ልጆቹንም በደንብ ትሬን ስላላደረግኳቸው እኔ ጋር ብቻ ነበር በርደን። ይቺ ልጅ ያው እሱን ነው ማናገር የምፈልገው ትላለች እና ውጪ ነው ከኦፊሴ ውጪ ነው የሚቀመጠው ሰው እኔን የሚፈልግ ሰው እና ወደ እኔ ከማስገባቴ በፊት ልክ ሰው ሲወጣልኝ ወደ መጸዳጃ ቤት ሲሄድ አየዋት። ሳይ የሆነ ቀሚስ አድርጋለች ምናምን ነጠላ ነገር ሻሽ ነገር ምናምን እና በቃ ብዬ አረብ ሀገር ምናምን ሰራ መስሏት ነው ምናምን እያልኩ እንትን አልኩኝ ማለት ነው። ከዛ በቃ የግድ አንተን ስላለች የኔን ሮንግ አሰምፕሽን ነው የምነግርህ። ከዛ እሺ በቃ አስገባት አልኩኝ። እሱ ካልሆነ ብላ ረጅም ሰዓት ተቀምጣለች ሲባል እሺ ግቢ አልኳት። ከዛ ገባችና ሰላም። ከዛ ምንድን ነበር ምናምን አይ እንደዚህ ወደ አሜሪካ አፕላይ ማድረግ ፈልጌ ነበር። እሺ ወደ አሜሪካ ያው ትራቭል ኤክስፒሪየንስ ይፈልጋል እንግዲህ ሳልጠይቃት ማለት ነው። ትራቭል ኤክስፒሪየንስ ይፈልጋል እና መጀመሪያ ይሄ ዱባይ፣ ታይላንድ ቀለል ያሉ ሀገሮች ብትሄጂ ጥሩ ነው አክሰሱ እናድዱ ካለች ዱባይ ሄጃለሁ አለችኝ። ታይላንድም ሄጃለሁ፣ ቻይናም ሄጃለሁ አለችኝ። አልኩኝና ኦኬ እሺ እንደዚህ ከሆነ ጥሩ ነው ይሄ ኢስት ካንትሪስ ትራቭል ኤክስፒሪየንስ በጣም ጠንካራም ባይሆን ከዚህ በፊት አሜሪካ ኤምባሲ መልቲፕል ታይም ተከልክያለሁ ስትለኝ ነው ወደ ትራቭል ኤክስፒሪየንስ የመጣሁት። ከዛ ኦኬ ታዲያ ለምን ዩሮፕ ምናምን አፕላይ አድርገሽ ጠንከር ብታረጊው ሞር ፕሪቪየስሊ አሜሪካ ሪጀክሽን ስላለች ትንሽ ያሻሸ ዩሮፕ ያው ስዊዘርላንድ፣ ጣሊያን ምናምን ሄደሻል። እንግሊዝም ከዛ ወዲያው እንትን የተለወጠ ማለት የጠበቅኩት የሆነ አረብ ሀገር ምናምን ልትለኝ መስሎኝ ነበረ። ቢሆንም ኖርማሊ እኛ ስለማንሰራው ነው እንጂ ምንም አይደለም። ከዛ አለባበሷን አይቼ ጀጅ በማድረጊ በጣም ደበረኝ። ከዛ አምሶሪ ከዛ ማነው ስምሽ እንትና እባላለሁ። ከዛ አምሶሪ አይ ቲንክ ሮንግሊ ነው እያሰብኩ ያለው። እሺ እነዚህ ሁሉ ሀገሮች ሄደሻል? ከዛ በቃ ተለወጠ። ጉድ ቲንግ ደስ ያለኝ በጣም ኮምፕሊኬሽን ነበራት። ከዛ በደንብ አድርጌ ለመካስ እንደው ስለ ራሴ ስለደበረኝ ማለት ነው ደዌይ እሷን የተቀበልኩበት መንገድ። ከዛ በደንብ አድርገን ፕሪቪየስ ሪጀክሽኗን ሁላ አድሬስ ያደረገ ነገር ጽፈን ምን ብለን ፋይናሊ ቪዛው ተሰጣት ባይ እና she's the one who called me earlier አሁን ስላንቺ ላወራ ነው ያልኩት። እሷ ልጅ ደወለችልኝ አሁን ቢሮ አካባቢ ከሆንክ ብላ ማለት ነው። እና
አንድ ማልረሳው አጋጣሚ ነው የእሷ ማለት ነው። እና ምንድነው ቅድም ዶን ጀጅ ቡክ ባይ ኢትስ ከቨር ይባል የለ። አንዳንድ ሰዎች ትራቭል ኮንሰልተንሲዎች ጋር ሲመጡ ሰው እንደዚህ አይቷቸው ምንድነው ምናምን ሊል ይችላል። ግን የአንዳንዶች ኤክስፒሪየንስ በጣም ላቅ ያለ ሆኖ እንደውም እኔ ነግሬሃለሁ ቅድም ከኤምባሲ ኤክስፒሪየንስ እኩል ወይም በላይ ወይም ያልተናነሰ በጣም ብዙ ኤክስፒሪየንስ ያገኘሁት ከከስተመሮቼ ነው። በቃ ስራ ውስጥ ስትገባ ሳትወድ በተለይ የመማር የማወቅ ፍላጎቱ ካለህ መሬት ላይ ያለውን ነገር ከብዙ ሰው የመማር እድል አለ። ኢቭን አንተ ጋር የሰሩት ልጆች ራሱ ወደ ውጭ የመውጣት ነገር ተመልክቼ ነበር። ልክ ነው። እሱም ብዙ ልምድ ከማግኘታቸው የተነሳ ራሳቸው ሁሉ ከኔ ጋር የነበሩ አሁን ቦሌ የነበሩ ልጆች አሁን እዚህ እዛ ማለት ባልፈልግም የሉም። ኢንፎርሜሽኑን አገኙ፣ ልምዳዩ ሰዎችን። አንዳንድ ሰዎች ምን ይሉናል ባይዜ እዚህ ጋር ኮመንት ላይ እኔ በቀደም ደግሞ አንዱ ሲያስቀኝ ነበረ እንዲህ እናማክራለን ምናምን የሚል ቪዲዮ ስር የራሱ አሯበት የሰው ታመስላለች የሚል እና መልቲፕል ትራቭል አለን ማለት ሄደን እዛን መቅረት እንፈልጋለን ማለት አይደለም እኛ። ከዛ ደግሞ ሁሉም ሰው ምንድነው አሁን እናንተ ለምን አትሄዱም ይላል። ለምሳሌ ገብተዋል አይደለ? ምንድነው አይኑን የሚያማው ሰው ካለ የአይን ሕክምና እሰጣለሁ ብል እኔ ጤነኛ ሆኖ አይኔ አንተ ለምን አትታከምም ብለህ ኮመንት አታደርግብኝም አይደለ? ልክ እንደዛ እንደማለት ነው። እዚህ ሰርቪስ ላይ ሁሉም ሰው የመሄድ ፍላጎት አለው ማለት አይደለም። ከዛ ደግሞ የመሄድ ፍላጎት ብቻ አይደለም፣ ስላማከርክ የመሄድ አቅሙ አለህ ማለትም አይደለም። ስላማከርክ ሪኳየርመንቶችን ታሟላለህ ማለትም አይደለም። ገባህ አይደለ? ስለዚህ ስታማከር ብዙ ሰዎች ሰክሰስፉሊ ትራቭል ማድረግ የሚችሉባቸውን አጋጣሚዎች ትፈጥራለህ። አሁን ለምሳሌ አኑዋል ኢንካም ማተር የሚያደርግባቸው ትራቭሎች አሉ። ለምሳሌ ገቢህ ማተር የሚያደርግባቸው በወር 20 ሚሊዮን 30 ሚሊዮን ገቢ ያለኝ የሚል ሰው ሊመጣ ይችላል። ታማክረዋለህ፣ ቪዛ አግኝቶ ይሄዳል። አንተ እንደዛ አይነት ገቢ ከሌለህ ያንን ቪዛ ልታገኝ አትችልም። ምሳሌ ነው የምነግርህ። ገባህ አይደለ? አሁን የትራምፕ አድሚኒስትሬሽን ያመጣቸው ጎልደን ቪዛ ኦፖርቹኒቲዎች አሉ። $5 ሚሊዮን ምናምን ከፍለህ ፓስፖርት። ለምሳሌ እሱን እኔ አንድ ለማያቅ ግን አፎርድ ለሚያደርግ ሰው ላማክረው እችላለሁ። ኢዳዝሚን ዳት እኔም ያንን ማድረግ እችላለሁ ማለት አይደለም። እና ሰው ይሄንን በዚህ መልኩ አንደርስታንድ ቢያደርገው ጥሩ ነው ብዬ አስባለሁ። እንግዲህ በጣም የሚቀራርቡ ሀሳቦችን አንስተናል፣ ብዙ ተጨዋወትን። ፕሮግራማችን ጠቅላላ ከማድረጌ በፊት አንድ እስቲ ጥያቄ እንደው ቪዛ ተሳክቶላቸው በጣም ሰርፕራይዝ ያደረጉ ሰዎች በደስታ ሊሆን ይችላል ሰርፕራይዝ ያደረጉ አጋጣሚዎች ካሉ ብታጫውተን፣ እንዲሁም ደግሞ ቪዛ ያልተሳካላቸውም ሰዎች ኖረው ምን ማድረግ አለባቸው? ሰዎች አሁን ሳይሳካላቸው ሲቀር ህይወታቸው በቃ የመጨረሻው እንደሆነ ብዙ አይነት ነገር አለ የሚፈጠሩና እነዚህን አጋጣሚዎች በሁለቱም ስትገባ 100% አይደለም በቃ 50-50 ላይሆን ይችላል። እንዳለ ዶክመንት ጥንካሬ ነው። በኤጀንሲውም ብቻ አይደለም። የተሳካለት ሰውም አለ፣ ያልተሳካለትም ደግሞ ውስጥ የእነሱን ሪያክሽኖች ከማየትህም አንጻር ምናልባት ኤምባሲ ውስጥ የሚያያቸው ነገሮች ካሉ ሊያስተካክሉት ሊጠቅም የሚችል ነገር ካለ ብለን የኔ መጨረሻ ጥያቄ ይሄ ነው። እሺ እንግዲህ ያው ከኤክስፒሪየንሶቼ የተወሰነ ነገር ያለው ግን ምንድነው ስቲል የእንትን ቪዛ አለን እንትን ቪዛ ምናምን አይነት ነገሮች ሁልጊዜ ጥሩ እንዳልሆኑ ነው በተለያዩ ቪዲዮዎችም ለመናገር መሞክረው። ቪዛ ፈረስ ያደርሳል እንጂ አይዋጋም አይደለ? እኛ ሰዎች ቪዛቸውን የሚያገኙበትን ፕሮባቢሊቲ ማክሲማይዝ ማድረግ ነው ስራችን። ከዛ በኋላ ሰዎች ቪዛ ያገኛሉ፣ ቪዛ ይከለከላሉ። ሲያገኙ በጣም ደስ ካለኝ ሰዎች መካከል ለምሳሌ አንድ ማስታወሳት ሴት ልጇ የእንጀራ ልጇ ነው አሜሪካን ሀገር ግራጁዌት ያደርጋል። ለግራጁዌሽን አባቱ ሲቲዝን ነው፣
እሷ ቪዛ የላትም የአሜሪካ፣ አባቱ ዩኤስ ሲቲዝን ነው፣ መመላለስ ይችላል። ልጁ ደግሞ እዛ ግራጁዌት ያደርጋል። እንጀራ ልጇ ነው እሷ እና ይህን አጋጣሚ ተጠቅማ ያው ግራጁዌሽኑ ላይ መካፈል ፈለገች። እዚህ ጥሩ እንቅስቃሴ ላይ ያለች ሴት ናት። ፕሪቪየስሊ ወደ አሜሪካን ሀገር ቪዛ ተከልክላለች በጥሩ ሪዝን ስላልነበረ። አሁን ግን በእንጀራ ልጇ ግራጁዌሽን አቴንድ ለማድረግ ስለሆነ ጥሩ ሪዝን ነው ብላ ራሷን አስባለች። በቃ ቪዛ ማግኘት አለብኝ ብላ አስባለች። እኛ ጋር መጣች። አፖይንትመንት የኤምባሲ አፖይንትመንት ያዙልኝ አለች። ያዝንላት። ከዛ የሚገርምህ በጣም አልፎ አልፎ ሬር ኬዝ አለ ኤምባሲ ያን ቀን የሆነ ነገር ሲያጋጥማቸው ቀጠሮህን ፖስትፖን ያደርጉታል። በዚህ ቀን ያላችሁ ወደ እንትን ፖስትፖን አድርገናል ብለው እንትን ይላል። ከልጇ ግራጁዌሽን አሳልፈው ሰጡ። ለዚህ ቀን ኦልሬዲ ተይዞ ነበር አፖይንትመንት፣ ፖስትፖን አደረጉት። ከዛ እሷ በቃ ቀኑ ደረሰ አልደረሰ እያለች እየተዘጋጀች ትሬኒንግ እያደረገች ባለችበት ሰዓት ቀኑ ፖስትፖን ተደረገ ከግራጁዌሽኑ በኋላ። እሱን ስነግራት በቃ ላይክ ፐርሰናል አደረገችው። በቃ ድሌን ያጠፋች ኢሜል ብናሳየት። ከዛ አክቹዋሊ እኔ አልነበርኩም የኔ ልጅ ነበረ። ከዛ በቃ በጣም ብዙ ነገር ችግር ስትፈጠር ተጠራው መጣው። ከዛ ሪከመንድ ተደርጋ ስለሆነ የመጣችው ያው እኔን ስታገኝ በጣም ተረጋጋች። ከዛ ምንድነው ስላት በቃ ሰፊ ጊዜ ወሰድን። እንደዛ አይደለም እንደዚህ ነው እና ሜቢ ኢትስ ፎር ጉድ እና በቃ ጀስት ካልም ዳውን እና በሰጡን ቀጠሮ ጥሩ አድርገን አፕላይ አድርገን ትገቢያለሽ በደንብ ተለማምደሽ ምናምን አልናት። በስንት መከራ ተረጋጋች። ከዛ ኤኒዌይስ አፍተር ሄር ግራጁዌሽን ያው አፍተር ሂዝ ግራጁዌሽን የእንጀራ ልጇ ግራጁዌሽን ገባች ኤምባሲ እና ለምንድን ነው የምትሄጂው የሚለውን መጀመሪያ ያው ስንለማመድ ለልጄ ግራጁዌሽን ነበር የምትለው። አፍተር ግራጁዌሽን ፓርቲ ፋሚሊ ሴሌብሬሽን አለ በሚል ቀየር ነው ማለት ነው። ስለዚህ ትክክለኛ ሪዝን ነው፣ ምንም ሮንግ ሪዝን አይደለም። ላለፈ ፕሮግራም ያለፈውም ደግሞ በሱ አልነበር። ስለዚህ አሁን አፍተር ግራጁዌሽን ፓርቲ ፋሚሊ ሪዩኒፊኬሽን አለ፣ ለዛ ነው የምንሄደው። ኦኬ ከዛ በቃ በዛ ተለማምዳ ሄደች። ያን ቀን ቢሮ ሌላ ትሬኒንግ እየሰጠው በዚህ እጇ ትልቅ ኬክ በዚህ እጇ ትልቅ አበባ ይዛ በር ከፍታ ስትገባ በቃ ደስ ነው ያለኝ እና ስንላት በቃ ቪዛዬን ሰጡኝ አለች እና በቃ ቢሮአችንን ምስቅልቅሉን አውጥተው ነበረ። በጣም አዝና ማለት ነው ፖስትፖን ተደረገብኝ ብላ ማለት ነው። እና ያንን አልረሳውም። ላይክ በጣም ደስ የሚለኝ ኬዝ ነው። ይገርም ነው። ተማሪዎቹም በደንብ ተስፋ አገኙ እንደዛ። አዎ እዛ ደግሞ ሰው እንደዛ አድርጎ ሲመጣ የሚቀበሉ ላይክ የሚያዩ ሰዎች ቴስቲሞኒያል ነው። በጣም ነው ደስ የሚላቸው እና ይሄን አስታውሳለሁ። በጣም የሚገርም ነው። እንግዲህ እኔ የመጨረሻ ጥያቄን አቅርብ ያለው በመቀጠል እንግዲህ ልምድህን አካፍለናል። እዚህ ድረስ ሰዓትህን ጊዜህን ሰተህን አክብረህን መጥተሃል። እጅግ አድርገን እናመሰግናለን። ይህንን መልእክት ደግሞ ያው ብዙ ሰዎች መጓዝ የሚፈልጉ ሰዎች ጥሩ ልምድ ያገኙበታል ብዬ አስባለሁ። በተጨማሪም እንግዲህ የጉዞ ማማከር አገልግሎት ከፈለጉ ደግሞ ስልክ ቁጥርህንም እናስቀምጣለን፣ ሊንኮቻችሁንም ሶሻል ሚዲያ እናስቀምጣለን። ጌዲዮን በጣም እናመሰግናለን። እኔም አመሰግናለሁ። እኔም ደግሞ ሰጀስት ማደርጋቸው ራሳቸውንም ደግሞ አፕላይ ማድረግ እንፈልጋለን የሚሉ ሰዎች በአርቲፊሻል ኢንተለጀንስ ይህንን ጊዜ ሙሉ በሙሉ ከታች ምን ትቀመጣለች መሰለ ደብል ቼክ አድርጉት። ኤአይ ሁሌ ልክ አይደለም ይላል። ደብል ቼክ እያደረጉ የተሻለ ጊዜ ላይ ነው ያሉት እና ለወጣቱ ለስራ፣ ለትምህርት፣ ለሕክምና፣ ለመዝናናት ከሀገር መውጣት ለሚፈልጉ ሰዎች እነዚህን መረጃዎች አቅርበናል በዛሬ ፕሮግራማችን ላይ። በእንግዳዬ ስም እንግዲህ አመሰግናችኋለሁ። የታላቅ ፖድካስት ተከታታዮቻችን በጣም አመሰግናለሁ ጆኤል። ወደፊት በሌላ ጊዜ በሰፊው እንገናኛለን። ጥሩ። ምናልባት እኔ ያልጠየቅኩ ግን ማንሳት የምትፈልገው ነገር ከነበረ እድሉን ልስጥህ። አይ ቲንክ ያው ኦልሞስት ፎር 2 hours አብዛኛውን ነገር አውርተናል። ስለዚህ በዙሪያዬ ላሉ በተለይ በስራዬ ሰፖርት ለሚያደርጉኝ ሰዎች ቢሮ የኔን ስታፎች ማመስገን እፈልጋለሁ።
በደንብ ከቻፕ አድርገው አሁን ከኔ በላይ አንዳንድ ኢንፎርሜሽን እነሱን ነው እየጠየቅኩ ያለሁት እኔ ራሱ እና ስለዚህ እነሱን ማመስገን እፈልጋለሁ። ከዛ በተረፈ አመሰግናለሁ። እጅግ አድርገን እናመሰግናለን። መልካም ጊዜ። በሌላ ፕሮግራም እስከምንገናኝ